ምናልባት ጠቅላላ አድርገን አንድ ሁለት ሀሳቦችን እናንሳ። አሁን ያወራናቸው ሀሳቦች አብዛኞቹ ቴክኖሎጂ ላይ ሆኖ ተያያዥ ሊነካቸው የሚችሉ ሴክተሮችን አንስተናል። እንደ በተለይ እንደ ቢዝነሱ ላይ በምን መልኩ መዘጋጀት እንዳለብን አንስተናል። እስኪ እንደው ጨመቅ እናድርግና አድቫንቴጅ እና ዲስአድቫንቴጅ ብለን እንለየውና በተለይ ከቢዝነስ አንግል ደግመን እስኪ እንትንም በለው በደንብ እንሻት ይችን ነገር። አሁን ቅድም ብሎክቼን የሚባል ነገር አነሳን፣ ስቶክ ማርኬት የሚባል ነገር አነሳን። ኢቨን ባንክ በራሱ ቅድም ኦፕን ሆኗል እና የሚፈጥረው ነገር አለ፣ ሼክ የሚያደርገው ነገር ከቴክኖሎጂ ጋር በተያያዘ ኦልሬዲ ወደ አንድ ላይን እየመጣ ስለሆነና እስኪ እንደው አሁን ባለን እንትን እኛ እንዴት እንድንዘጋጅ፣ እንዴት ሬዲ እንሁን፣ በምን መልኩ ራሳችንን አፕዴት እናደርግ ለሚለው ኮመን የሆኑ ነገሮችን እናንሳና እስኪ አድቫንቴጁ ምንድን ነው፣ ዲስአድቫንቴጁ ምንድን ነው ከቢዝነስ አንግል ቴክኖሎጂ በራሱ ማለት ነው። ቴክኖሎጂ አሁን በጣም ትልቅ አድቫንቴጅ ይዞ መጥቷል። ምን አድቫንቴጅ ይዞ መጥቷል? ለምሳሌ በዲጂታል ማርኬቲንግ የማርኬቲንግ ስራን ብንመለከት አንድ ሰው በመላው ዓለም ከዚሁ ከኢትዮጵያ ሆኖ ምርቶችን መሸጥ የሚያስችልበት ፕሮሞሽን እንደ በፊቱ ከባድ አይደለም። ስለዚህ ሲንጋፖር ላይ ያለ ሰው ስለ ኢትዮጵያ ምርቶች አውቆ እንዲገዛ ማድረግ ይቻላል። ሳውዝ አፍሪካ ላይ ያለ ሰው ቁጭ ብሎ የሆነ ምርት እንዲገዛ ማድረግ ይችላል። ስለዚህ ኢትዮጵያውያን ያው ወደ ዓለም ነው የተቀላቀልነው። ስለዚህ ወደ ዓለም መቀላቀል ለሚሰራ ሰው እንዲሁም አሁን ያገኝ የነበረውን ትርፍ በብዙ እጥፍ ለማድረግ ትልቅ እድል ይፈጥራል። ይሄ በጣም ትልቅ አድቫንቴጅ ነው። ራሱን በቃ ቴክኖሎጂ ተጠቅሜ እንዴት አድርጌ ለምሳሌ አሁን 1 ሚሊዮን ሰራ ከነበረ እንዴት ቢሊየን እንዴት ትሪሊየን ልስራ ለሚል ሰው ትልቅ እድል ይዞ መጥቷል። የስቶክ ማርኬት ደግሞ መከፈት ካሽ ከሰዎች ሰብስቦ ብር ሰብስቦ የበለጠ ደግሞ ኢንጀክት አድርጎ ቢዝነሱን ለማስፋት ትልቅ እድል ይፈጥራል። ይሄ በራሱ የውጭ ኢንቨስተሮችም አሁን ኢትዮጵያ ውስጥ ለረጅም ጊዜ እዚህ ስታርታፕ ላይ በተለይ ስታርታፕ ጀማሪ ካምፓኒዎች ላይ ብር ይዘው የማይመጡበት ምክንያት ዋና ዓላማቸው የኢንቨስተሮች ድርጅቱን ልክ አይፒኦ ወይም ደግሞ ኢኒሻል ፐብሊክ ኦፈሪንግ የሚባል አድርሰው ለመሸጥ ነው። ሸጠው ያው የሚፈልጉ ኤግዚት የሚሉት ነገር አለ፣ መውጣት ከፈለጉ ይወጣሉ። ያ ማለት እንደ ምርት አሳድገው ጥሩ ደረጃ ደርሰው ደግሞ ይሸጡትና ሌላ ነገር ላይ ይሰራሉ። ስለዚህ ስቶክ ማርኬት ለጀማሪ ወይ ደግሞ ራሳቸው ካምፓኒያቸውን አሳድገው ካሽ ለማግኘት ለሚችሉ ሰዎች በጣም ትልቅ እድል ይዘው መጥቷል። ስለዚህ ካሽ እንደ በፊቱ አንድ ሰው ለፍቶ 10-15 ዓመት ለፍቶበት በራሱ ብር አድርጎ መሄድ የሚለውን ነገር ይቀርፈውና በፍጥነት የሚያድጉ እንደነ ፌስቡክ እንደነ ጉግል አይነት ካምፓኒዎች በዛ ትሬንድ ነው ያደጉት። ጥሩ ነገር ይዘው መጡ። ያ ጥሩ ነገር ይዘው የመጡትን አሳደጉት፣ ኢንቨስተሮች ገቡበት፣ በደንብ አሰፉት፣ ብራንዱ ተገነባ። ከዛ ስቶክ ማርኬት ላይ ሲሸጥ ያ ካምፓኒ በጣም በቢሊየን ተተመነ። ስለዚህ ከዛ ከቢሊየን ውስጥ ኢንቨስተሮችን ላወጡበት ብር አትራፊ ሆነው ይወጣሉ። ስለዚህ ስቶክ ማርኬት በጣም ትልቅ እድል ይዘው ይመጣል። እንደነ ብሎክቼን የመሳሰሉት ደግሞ እንግዲህ አሁን ክሪፕቶግራፊ ቢትኮይን ላይ ለምሳሌ አሁን ኢትዮጵያም ከፍት አድርጋለች። ቢያንስ እንደው በተወሰነ መንገድ እያየ ነው። አስኪ ካልሆነ መሄድ ይቻላል የሚባል ነገር ነው ባለፈው የተነሳው። ስለዚህ አሁን ቢትኮይን ላይ የራሳቸው የኮይን ሽያጭ ላይ እንደዚህ እነሱም ላይ ለሚሳተፉ ሰዎች ሰው ብሩን በገንዘብ ብቻ ወይ በዶላር ብቻ ለማስቀመጥ ይችላል። ብሩን በቢትኮይን በመሳሰለው አስቀምጦ ደግሞ እንደሱ አስቀምጦ ደግሞ መሸጥ መገበያየት የሚችልበት እድል ይኖራል። ስለዚህ ይሄም ስቲል አማራጭ ነው፣ ሌላ አማራጭ ነው፣ ጎን ለጎን የሚፈጥረው አማራጭ ነው። እና የቢዝነስ ሰው ሆነን ስናይ አርቲፊሻል ኢንቴሊጀንስ ደግሞ ዳታን በትክክል ቤዝ ያደረገ ማርኬት ይፈጥርልናል አይደል? ስለዚህ አሁን በቀጣይ ወር ላይ ለምሳሌ ኮንስትራክሽኑ ምን ሊሆን ይችላል፣ ኮንስትራክሽን ግብአቶች የትኞቹ ሊፈለጉ ይችላሉ፣ እነዚህን አይነት ዳታ የሚያቀርቡ ተቋማት ጋር አብሮ በመስራት ስለዚህ እንደው ከተለምዶ ይልቅ ዲሲሽኑን በትክክል መሰረታዊ መሬት በረገጠ መንገድ ፕራክቲካሊ ይህ ነው በሚል መንገድ ላይ ደግሞ ቢዝነስ መስራት ያስችላል፣ ወደዛ ውስጥ ያስችላል። እንደ ቢዝነስ ሰው በጣም ትልቅ እድል ነው። በተለይ ደግሞ አርቲፊሻል ኢንቴሊጀንስ ለአዳዲስ ምርቶችን ትልቅ እድል ይፈጥራል። ለምሳሌ ትራክተር ይገነቡ የነበሩ ተቋማት ወደፊት ኤአይ የሚነዳው ትራክተር ሊሰሩ ይችላሉ። አርቲፊሻል ኢንቴሊጀንስ ሰው ሳይፈልግ በኤአይ የሚመራ ትራክተር ሊሰሩ ይችላሉ። ስለዚህ አርቲፊሻል ኢንቴሊጀንስ የኔን ቢዝነስ በማሳደግ ረገድ ምን ይጠቅማል?
አሁን ሆቴሎች የሚገርምህ ነገር ዳታቸውን የሰዎች የከስተመር ዳታ እና ፎቶ ተጠቅመው ልክ ከስተመሩ ሲመጣ ልደቱ ከሆነ እንኳን ደስ አለህ ልደት ኬክ መላክ ይችላሉ ሆቴል ሩም ውስጥ ታስበው። ስለዚህ አንድ ሆቴል ውስጥ ገብተን አሁን እንኳን ደስ አለህ ተብዬ ልደቴን ቢያስታውስልኝ ከዛ በላይ ሌላ ቦታ አልሄድም። ከስተመር ሰርቪሱን ያሳድገዋል። ሱፐር ማርኬቶች ስገባ እንኳን ደስ አለህ ዛሬ ልደት ነው ወይም ደግሞ ለአንተ ዛሬ በቃ መልካም ስጦታ አለ። ምክንያቱም ባለፈው ወር በተደጋጋሚ እንትን ገዝተህናል። ተመልከት፣ ባለፈው ወር በተደጋጋሚ ለምሳሌ የሆነ ፓስታ ገዝተሃል እና ዛሬ ፓስታ ቢሰጡ አየው ስጦታ ሌላ ነገር ከሚሰጡ የበለጠ ሎያሊቲን እዛ መፍጠር ይችላል። ስለዚህ ሱፐር ማርኬቶች አንዱ ከሌላው ቫልዩ እንደዚህ ክሬት ማድረግ ይችላሉ። ምን አርቲፊሻል ኢንተለጀንስ ተጠቅመው። ስለዚህ የሆነ ከስተመር ሲቀር ምን ሆነ ቀረ ብሎ ማየት ይችላሉ። የትኞቹ ከስተመሮች ይገዛሉ የሚለውን ማየት ይችላሉ። ወጣቶች ናቸው፣ ሴቶች ናቸው፣ እናቶች ናቸው። በዲሞግራፊክ ዳታ ይሰጣቸዋል። ስለዚህ እናቶች ከሆኑ የእናቶች ፕሮዳክትን ሼልፉን አሬንጅ ማድረግ ይችላሉ። እዚህ ሼልፍ ላይ ቅርብ የእናቶች በብዛት የእናት ዕቃ ይገዛሉ። አየው በልምድ ዝም ብሎ ያመጡ። ስለዚህ ብዙ የእናቶች ብዙ የልጆች ዳታ ማምጣት ይችላሉ። የበለጠ ምርታቸውን ማሳደግ ይችላሉ። አርቲፊሻል ኢንተለጀንስ እንደዚህ አይነት በጣም የሚገርም እድል ይዞ ይመጣል። ልክ ዳታ አሁን ዳታ ላይ ቤዝ ያደርጋል ሁሉም ነገር ሰው የሚሰራው ነገር። ስለዚህ ዳታ ላይ ቤዝ አድርጎ አይ ለምን እናቶች ላይ ለምን ህፃናት ላይ የህፃናት ምርት ብናመጣ ይሻለናል። ምክንያቱም እንደዚህ ስለሆነ በቀጣይ 1 ወር ወይ በቀጣይ 2 ወር ላይ የእናቶች ምርት የህፃናት ምርት በብዛት ይሸጣል። ስለዚህ አሁን የማስጭነው ዕቃ የህፃናት ምርት ቢሆን አሁን ከተለምዶ ከሚታዘዘው በቃ ይሄንት ተደግፈው ወይም በይሄን ታግዘው ስራዎቻቸውን ማቀላጠፍ ይችላሉ። ስለዚህ አርቲፊሻል ኢንተለጀንስ የዛን ያክል እድሎች ይፈጥራል። ስለዚህ በዲጂታል ማርኬቲንግ እንግዲህ ገደብ አልባ የሆነ ዓለም አቀፍ ቦታዎች ላይ ማድረስ ይችላል። አንዳንድ ለምሳሌ ኤምፕሎይ ሰራተኞች ያላቸው ፐርፎርማንስን በመጨመር ረገድ ምን እናድርግ፣ ሪፖርት ማቅረብ ላይ የመሳሰሉት ላይ ፐርፎርማንስ ጎበዝ የሆነ መለየት ላይ ባለፈው አንድ እንትን ላይ ሶሪ ስላቋረጥኩ አንድ የቻይና ካምፓኒ ሰራተኞቻቸው የሚሰሩባቸውን ሰዓቶች በኤአይ ትራክ ያደርጓቸዋል። ከዛ ትንሽ አረፍ ሲሉ ይቆረጣል። እሱም ይመጣል። አሁን ቀጣይ ላይ እንደሚገርመው ነገር እሱ ነው የሚሆነው። ቁጭ ብሎ ይሄ ሰውዬ እየሰራ ነው፣ ይሄ ሰው በጥሩ ሙድ ላይ እየሰራ ነው፣ ይሄ ሰው እንዲሁም ሙዱ ራሱ ትክክል አይደለም፣ እያንዳንዷን ነገር ትራክ ያደርጋሉ። ስለዚህ ያው ቢዝነሱን አለም መቀላቀል አሪፍ ነው፣ ትራክ ላለመደረግ። ኤአይ ነው የሰው ቢዝነሱን ብቻ እውቀት ላይ ቤዝ ነው። አሁን በኋላ የሚመጣው ነገር በጠቅላላ እውቀት ላይ ቤዝ የሚያደርግ ነው። ልክ ምዕራባውያኑ ዓለም ላይ እንደምናየው ነው የሚሆን የምንቀላቀለው ወደዛኛው። ስለዚህ እውቀት ቤዝ ያደረገ ነው እያንዳንዱ ነገር ነው እና ቴክኖሎጂ። ስለዚህ እውቀት ፕላስ ቴክኖሎጂ ላይ ደግሞ በጣም ዲፕ የሚሰሩ ተቋማት ደግሞ በድንገት ለምሳሌ አሁን ወልማርት የሚገርመው ነገር እንዲሁም ከኤአይ በፊት አርቲፊሻል ኢንተለጀንስ በፊት ቴክኖሎጂ ላይ ቤዝ አድርገው ነው ምርቶቹን በቅናሽ መሸጥ የሚያስችለው። ስለዚህ አሁን ሰፕላይ ቼኑ ላይ ወይ የሚያቀርቡልኝ እቃዎች ላይ የሆነች ነገር ባረግ ትራንስፖርት ሲስተሙን አውትሶርስ ባረገው ምን ቅናሽ ያመጣልኛል የሚል ዳታ ይኖራል። ሁሉም ውሳኔ እንደዚህ በቴክኖሎጂ ነው ዳታቸው። ስለዚህ ለምሳሌ አሁን እቃቸውን ከሆነ ዌርሃውሴን እዚህ አካባቢ ባደርገው አሁን እዚህ ወር ገበያ ላይ ምን ያክል ፐርሰንት ኢምፓክት አምጥቷል? 0.001% ሊሆን ይችላል፣ ግን ትራክ ያደርጉታል። አያ ሰው ትራክ ስለሚያደርጉ ከተወዳዳሪያቸው የበለጠ ርካሽ እቃ ማቅረብ ይችላሉ። ቴክኖሎጂው ነው እንደዛ እንዲሆን የሚያግዛቸው። ይሄ አድቫንቴጆቹ ናቸው። ዲስአድቫንቴጅ በተለይ ከኛ አንግል እንደ ማህበረሰብ ካለን የእውቀትም የአንደርስታንዲንግ ሌቭል አንጻር ምንድነው ዲስአድቫንቴጁ ሊሆን የሚችለው ብለህ ታስባለህ? ዲስአድቫንቴጁ ቴክኖሎጂ በአብዛኛው ብዙ ስራዎችን መቆጣጠር እንዳልነው በቴክኖሎጂ የሚሰሩ እንዲሁም የአርቲፊሻል ኢንተለጀንስ ትልቁ ራሱ ዲስአድቫንቴጁ እንዲሁም አሁን ኦፕን ኤአይ የሚባል መጥቶ ኦፕን ሆነ እንጂ ኦፕን ኤአይ ኦፕን ማለት በቃ ማንም መስራት የሚፈልግ ሰው እንዲሰራው እና ኢላን ማስክ የጀመሩት ፕሮጀክት ነው። እሱ መጥቶ እንዲሁም ዓለም ላይ ሁሉም ሰው ስለ ኤአይ እውቀት እንዲኖረው አደረገ እንጂ በፊት የሆኑ ግለሰቦች ብቻ ነበር ይሄ እውቀት የነበራቸው። የሆኑ ተቋማት እነ ፌስቡክ እነ ጉግል ነበራቸው።
ከኦፕን ኤአይ ነው እንግዲህ ቻት ጂፒቲ እነዛም ተሰርተው ኦኬ ግለሰቦች የወጡት ኦኬ እንጂ አስበው በድብቅ እየተሰራ የነበረ ነገር ነው ልንል እንችላለን። ስለዚህ በድብቅ እየተሰራ የነበረ እንዲሁም የሆነ ሰዓት ላይ ኢላን ማስክን እና አሊባባ መስራች ጃክማ ቁጭ ብለው ሲያወሩ ጃክማ እንኳን አዌር አልነበረም። ኤአይ እንደዚህ አያስብም እያለ ሲናገር ነበር። በዛ ሰዓት ላይ አስታወስኩት። እንደውም ሙድ ያዘበት የተባለበት የሳቀው እና አሁን ማነው ትክክሉ ብለህ ስታስብ ኢላን ማስክ ነው። አሊባባም ገባ እኮ እዛ ሴክተር ውስጥ ገባ። አማራጭ የለም። ዘግይቶም ቢሆን ግን ኢንፋክት ገባ። እንደዛ ምን ላነሳ ፈልጌ ነው የሆኑ ተቋማት በፊት እንደ ሚስጥር ይዘውት በጣም አስደንጋጭ በሆነ ሁኔታ ላይ ሲደርስ ገባ ሱፐር ፓወር ይዘው ሲመጡ ችግር ይፈጠር ነበር እንዳለ። ልክ እንደዛው ሁሉ አሁን ይህንንም አርቲፊሻል ኢንቴሊጀንስ ተጠቅመው ቢዝነስ የሚሰሩ ሰዎች በቀጣይ ላይ ሌላው ማህበረሰብ ላይ ጉዳት ያደርሳሉ። ወደ ቴክኖሎጂ የማይመጣ ሰው ሆነም ቀረም ከቢዝነሱ እየወጣ መሄዱ አይቀሬ ነው። ፈጣን ላይሆን ይችላል፣ ግን ምናልባት 10፣ 15፣ 20፣ 30 ዓመታት በኋላ ግን እነዚህ ነገሮች በጠቅላላ መልክ እያሳዩ ይመጣሉ። ያው ከአሁኑ ጀምሮ ስቴፑን እየጀመሩት ይሄዱና ግን 5 ዓመት 10 ዓመት ውጤቱ እየታየ ይመጣል። ስለዚህ ከፍተኛ የሆነ ጉዳት የሚያመጣው ከቴክኖሎጂ ጋር በማይሄድ ሰው ቴክኖሎጂውን ማወቁን ላይ አይጠበቅበትም። ግን ልጅ ካለው ልጁ ማስተማር በእነዚህ ነገሮች ላይ ለምን ስንት ዓመት የተለፋበት ቢዝነስ አይደል? ልጁ ደግሞ ቴክኦቨር አድርጎ የተሻለ ነገር እንዲያሳደግ ፊልድ ሲመርጥ በተለይ ቴክኖሎጂ ላይ መርጦ እንዲሆኑ ማድረግ፣ ከቴክኖሎጂም አርቲፊሻል ኢንቴሊጀንስ ላይ እንዲማሩ ማድረግ። ስለዚህ ተተኪ ወጣቶች እውቀቱ ኖሯቸው ስለሚመጡ ፕሮቴክት ያደርጋል። ቢዝነሱን ጋርድ አድርገው ጠብቀው እንዲቀጥል ማድረግ የሚችሉበት እድል ይፈጥራል። የማንቂያ ደውል ነው አሁን ታይም። ያንን ግን የማንቂያ ደውል የማይተገበር ሰው ቀጣይ ቢዝነሱ ላይ ግን ብዙ ችግሮች የሚመጡ ይመስለኛል። ሬዲ መሆን። በጣም አሪፍ ሀሳቦችን እያነሳ ነው። ምናልባት ቅድም አንድ ያነሳናት ነገር እና የሆነ ሰዓት ማውርተናት የተወሰነ ከአንተ በኩል እንደ ሀሳብ ሊነሳባቸው የምፈልጋቸው ነጥቦች እንዳሉ ነግሬህ ነበረ ባለፈውም ስንገናኝ። በተለይ ቢንግ ኦርጋናይዝድ እና እቺ ስለ ልምድ ያነሳናት ሀሳብ አለች እና እስኪ በተለይ እንዳልከኝ ስራዎችን ለመስራት በህይወት ላይ የሆነ ነገር ለማሳካት ያቀድከውን አንድ ነገር ለማሳካት ምን ያህል መስመር መሄድ እንዳለብህ መጀመሪያ ዝግጁ ካልሆንክ አይገባህም የሚባል ነገር አውርተናል እና እስኪ አብራራው። ማለት ሰው ኦርጋናይዝድ ሆነ ሲባል እንዴት ነው? ከ10 ዓመት በኋላ የሆነ ቦታ ደረሰ አለ። በተለይ ከወጣቶች ጋር አሁን ካለው ሜንታሊቲ ጋር በተያያዘ እነዚህ ነገሮች እስኪ ያው የልምዷንም ማያያዝ ከተቻለ ምንድነው ልምድን ያልኩትኝ እድልና ይሄ ቢንግ ኦርጋናይዝድን እስኪ አንድ ላይ አንስተን የተወሰነ ሀሳብ ብሰጠን። ምክንያቱም አንተ እዚህ ደረጃ የደረስከው አሁን ያለበት ደረጃ ለመድረስ እነዚህን 2 ነገሮች ቁልፋቸውን አግኝተሃል ብዬ አስባለሁኝ። እንዲሁም ደግሞ ሌሎችም እንዲያገኙ እንደምፈልግ ሀሳብን ሼር እንደምታደርግ ነበር ያወራነው እና እስኪ እዚች ላይ የተወሰነ በተለይ ኦርጋናይዝድ የመሆን ነገር ላይ ለዓላማ የመኖር ነገር ላይ የህይወትን መስመር አቅዶ የመንቀሳቀስ ነገር ላይ ይሄ እድል የሚባል ነገር የለም የሚባለው ነገር ላይ እስኪ ሀሳብን ብታካፍለን ለእኛም ለኦዲየንሳችን። እንዲሁም በጣም ወጣት ስትሆን እንግዲህ ብዙ አስተሳሰቦች የህይወት አቅጣጫ ላይ ይመጣሉ። ለምሳሌ ሰው ልጅ የሚደርስበት ደረጃ የሚደርሰው በእድል ነው ወይስ በስራ ነው? አሁን የሆነ ደረጃ ትልቅ ደረጃ ላይ ስትደርስ ይሄ ጥያቄ ላይኖር ይችላል። ግን ወጣት ለምሳሌ 19፣ 15 እንደዚህ 20 ዓመት ላይ ስትሆን በቃ እድል እንጠብቃለሁ የሚል ነገር ይኖራል እና ይሄ በጣም ክሪቲካል። እኔም በዛ እድሜዎቼ በተለይ 20-21 ዓመት ላይ በቃ የሚወስነኝ ነገር ነው። ለምን እድል ከሌለ ሩጬ እድል መስራት አለብኝ። እድል ካለ ደግሞ የምሰራው ነገር በጠቅላላ ምንም ትርጉም የለውም። አፍተር ኦል የተጻፈልኝን ነው የምኖረው እና የተጻፈልኝን የምኖር ከሆነ ደግሞ እንግዲህ ወደ ሃይማኖትም ነጥቦች ላይ ብትመጣ ታዲያ እንዴት በሰራሁት ስራ እጠየቃለሁ ደግሞ ትላለህ። ለምን የተጻፈልኝ ከሆነ ሌባ እንደሆኑ ወይ ደግሞ ዱርዬ እንደሆኑ የሆነ ቦታ ላይ እንደሆኑ ተጽፎ ከሆነ እንዴት እጠየቃለሁ?
አይደል? በሰማይም በፈጣሪም አሰራር ስታየው ልጠየቅም ደግሞ አይገባም። ኦልሬዲ ተጽፏል። እንዲህ አይነት ጥያቄዎች በጣም 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 ረጅም በቃ ጭንቅላት ላይ መሄድና መቆምን የሚወስኑ ነገሮች ናቸው። እንዳትሄድ ይዘሃል፣ ከሄድክም ያስቆመሃል። የመጀመሪያው እነዚህን ለመስራት ነበር። እንዲሁም አንድ እዚህ ላይ ትንሽ ጽሁፍ ሞካክራለሁ እና አንድ ግጥም ልንገርህና ኢማጂን ሳረገው አንድ እናትና አባት ቁጭ ብለው ልጃቸውን እየመከሩት ነው። ቆመዋል። ልጁ ከፊት ለፊታቸው ቁጭ ብሎ የብርቱካን ዛፍ እያሳዩት እና ያ የሚታይህን ብርቱካን ሊበሉ ልባቸው የሚፈቅድ ብዙ ሰዎች አሉ። ገና ልጅ እያለን ገና በአንተ እድሜ ልጅ ሳለን ጀምሮ ደምቆ እየታየን በስሎ እንደዚህ አምሮ ከዛሬ ከነገ ይወድቃል እያለን ስንጠብቅ በተስፋ ጊዜውም አለፈ እድሜያችንም ገፋ። ኋላ ስንረዳ ሁሉንም ነገር ቀን ሲጠባበቅ ነው ሰው ኋላ የሚቀር። እድልን አትጠብቅ እድልን ፍጠር የሚል ግጥም ነው። ሀሳቡ ምንድን ነው? ብዙ ጊዜ እድል መፍጠር የምንፈጥረው ነገር ነው፣ ራሳችን የምናመጣው ነገር ነው። ስለዚህ አንድ ሰው እንደውም መጀመሪያ በህይወቱ ላይ መድረስ ያለብኝ ነገር ምንድን ነው? በህይወቴ እኔ ሳሚ እስከ ሞቴ ድረስ ስሞት ድረስ መተውስ የምፈልገው በየትኛው መንገድ ነው? ስኬት ብዬ ለራሴ የማስቀምጠው ስኬት ምንድን ነው? አንዳንዱ ስኬት ብሎ ለምሳሌ 15 ፎቅ ማስቀመጥ ሊሆን ይችላል የሰውየው ስኬት። አንዳንዱ ደግሞ ስኬት ብሎ ለምሳሌ እንደ መቄዶንያ መስራች እንደ ቢኒያም ብዙ ሰዎችን አይደል ከችግር አንስተው ማውጣት ሊሆን ይችላል። አንዳንድ ሰው ደግሞ ሀገርን መርቶ ሀገርን ጥሩ ሀገር አድርጎ አበልጽጎ የተረፈች ነገር መስጠት ሊሆን ይችላል። ያንዳንዱ ሰው እንዳልነው እንግዲህ ሰው የራሱን ህይወት ራሱን የሚመርጠው። ስለዚህ እኔ በህይወቴ የህይወታችን ደራሲ የህይወታችን ጸሐፊዎች ነን እና እኔ በህይወቴ እንዲህ ነው መሆን የምፈልገው ብሎ የሆነ ሰው ያስቀምጣል እዛ ውስጥ። ብዙ ጊዜ ስኬታችን ቢተርፍ ጥሩ ነው፣ የከኛ ቢተርፍ አይደል? ከኛ ቢተርፍ ሲባል ምንድነው? እውቀት ካለ ሌላው ሰው ሼር በማድረግ ገንዘብ ካለ ደግሞ ብዙ ሰዎችን ማገዙ ከድህነት አውጥቶ ቢያልፍ። ልክ አንድ ጸሐፊ ምን ይላል? እያንዳንዳችን የሰው ልጆች ህይወት ልክ እንደ መኪና ኤክስፕረስ መንገድ ላይ እንዳለ መኪናዎች ነን። ሰዎች እንደዛ ነን እና አንዳንዶቹ መኪናዎች 60 ኪሎ ሜትር የሚወስድ ነዳጅ ተሞልተዋል። አንዳንዱ 100 አንዳንዱ 70 ነዳጅ ተሞልቶ እና ሁሉም ተነስቶ 60 ሲደርስ ያቆማል። 70 ሲደርስ ያቆማል። 100 ሲደርስ ያቆማል። እና በዚህ ውስጥ የሚሰበስበው አለ። እንግዲህ ተመልከት፣ እናንተ አሁን 70 የሆነ ሰው 100 ቢሆን 70 ኪሎ ሜትር ብቻ የሚወስድ ነዳጅ ኖሮኝ ምን ትርጉም አለው? እዚህ ጋር 15 ፎቅ 20 ፎቅ ብደረደርና ብሸከም መቆሙ አይቀርም የሆነ ፓርት ላይ። ስለዚህ መቆሙ የማይቀር ከሆነ ሪያሊቲው እንደዛ ከሆነ በህይወት ላይ ሞት የሚባል ነገር ካለ ሰው ልጅ የሚሄድ ከሆነ ስኬታችንም ደግሞ የሆነ ለሰው ተርፎ አይደል? ከኛ ተርፎ የያዝነውን ይዘን ግን ለሰዎች መልካም ኖሮ ስንቆምም ሞታችን ላይ ሆነን ስንታወስ አይ በቃ በህይወቴ እንኳን በመልካም መጣሁ መልካም ሰርቼ ያለፍኩ የምንለው ቢሆን ደግሞ ጥሩ ነው። ወጣቶች የሆነ መጀመሪያ ፐርፐዝ እና ቪዥናቸው አላማ ያለው ፉልፊልመንት ወይ ደግሞ መትረፍ ፉልፊልድ የሆነ ህይወት በተገባ ሁኔታ የተኖረ ህይወት ከራስ ተርፎ ያለ ህይወት ቢኖር ወደ ፉልፊልመንት የሚወስድ ቢሆን ጥሩ ነው ስኬታቸው። ልክ ያንን ግን ሰው ወስነው የመጀመሪያው ስቴፕ ስለሆነ እኔ በህይወቴ እስከ ሞቴ ድረስ ሶስትን ምንድን ነው እንዴት ነው መታወስ ያለብኝ? እንዴት ነው መኖር ያለብኝ? ህይወትህን ምን አረክበት? የተሰጠህን ህይወት ተብዬ ብጠይቅ አይ በተሰጠኝ ህይወት ላይ እንዲህ ሰራሁበት አይደል? ይህን ህይወት ፈጣሪ መጥቶ የሆነ ሰዓት ላይ ሰጥቼሃለሁ። በሰጠው ህይወት ግን ምን ሰራህበት? ምንድን ነው ያረክበት ሲባል አይ ለሰዎችም እንዲህ አረግያለሁ፣ በህይወቴን በሰጠኝ እድሜና ጊዜ ደግሞ ራሴ በተገቢ ሁኔታ ኖሬበታለሁ። ችግሮቼም ሲመጡ ደግሞ ችግሮቼን ለማለፍ ራሴ ሄጃለሁ እያለ የሚልበት አይነት ፕላን ሲኖር ሰው የህይወቱ ቀራጺ ነው ወይ ደግሞ የህይወቱ ደራሲ ነው የሚባለው ለዛ ነው። ድርሰት መልክ ራሱን ያስቀምጣል። መንገዶች ቀላል አይሆኑለትም፣ አልጋ በአልጋ አይሆኑም። ከዛ በኋላ ዓለም ላይ ሌላ የተጠኑ መንገዶች አሉ በትክክል ከዛ ያንን ለማድረግ የሚያስችሉ። አንድ ሰው ቪዥን ቦርድ አዘጋጀ፣ በትክክል በህይወቴ እዚህ ጋር ነው የምደርሰው ብሎ አስቀመጠ። ካስቀመጠ በኋላ ልክ እንደ ህንፃ የሚደርስበትን የስሪዲ ወይ ምስሉ ተቀመጠ፣ የሰውየው ምስል።
ያን ምስል ለማሳካት እንግዲህ ህንፃውን ለመስራት ከዛ ደግሞ ምን አረ መሬት ቁፋሮ አለ አይደል? ከቁፋሮ ይጀምራል ከፋውንዴሽን። ስለዚህ ፋውንዴሽን የሰውየው ፋውንዴሽን መቀየር አለበት። ፋውንዴሽኑ መሰራት አለበት የሰውየው። ስለዚህ ፋውንዴሽኑ ምንድነው እንግዲህ ትላንትናና ከትላንትና ያ መሬት ደረቅ መሬት ነበረ። አሁን ሊቆፈር ሲቆፈር አየው ስብዕና፣ ማንነት፣ ብዙ ምናምናቸው ነገሮች አሁን ይቆፈራሉ። ብዙ ልፋት ይጠይቃል እዛ ውስጥ። አሁን ያ ልፋት ደግሞ ወዴት ይሄዳል ካል የመጀመሪያው ነገር ማይንድ ሴት ይሄዳል። ማይንድ ሴት የአእምሮ ውቅር ወይ ደግሞ አስተሳሰብ ማለት ነው። እና ሁለት አይነት ማይንድ ሴት አለ፣ ግሮዝ እና ፊክስድ ማይንድ ሴት ይባላል። ግሮዝ ማይንድ ሴት ምንድነው? ዛሬ የማረጋት ጥቂት እርምጃ፣ እያንዳንዷ ጥቂት ነገር ወደ ነገ ድል ይሰጠኛል። የሰው ልጅ ካመነና ዋጋ ከከፈለ፣ ለምሳሌ ዛሬ ተነስቼ ሩጫ እየሮጥኩ በየቀኑ ትሬን ባደርግ የዛሬ 5 ዓመት ማራቶን ልሮጥ ይችላል። የዛሬ 2 ዓመት መሮጤ አይቀርም ሳላቋርጥ ካርኩ አይደል? አንድ ሰው ለምሳሌ በቃ በቢዝነስም ቢሆን በቃ የተሳካለ ቢዝነስ ሰው መሆን አለብኝ ካለ ከዛሬ ጀምሮ በደንብ እየሰራ በደንብ እየቆጠበ ሴቭ እያደረገ ሴቭ የሚያደርገውን በትክክለኛ አማካሪዎች ተመክሮ ከሄደ እና ካላቋረጠ የሚያስበው ቅድም ያለው ነገር ላይ መድረሱ አይቀርም። ይህ ግሮዝ ማይንድ ሴት ነው። ሰው ችግር የለም ዛሬ ካለውበት ነገር ላይ ተነስቼ ነገ ላይ የሚገርም ቦታ ላይ ይደርሳለሁ የሚል ሰው። ፊክስድ ማይንድ ሴት ደግሞ ነገሮች አይቀየሩም አይለወጡም ብሎ የሚያስብ አስተሳሰብ ከእድገት ከብዙ ነገር የሚመጣ ነው። የመጀመሪያው ነገር ማይንድ ሴት የሚባለውን የሰው ልጅ አስተሳሰቡን ለመቀየር ግሮዝ ማይንድ ሴት መያዝ ያስፈልጋል። ያንንም ለማድረግ ደግሞ አሁንም እንግዲህ የሚገርምህ ነገር ሀቢት ወይ ልማድ የሚለው መሰረታዊ ነጥብ ነው። የሰው ልጅ የሚገርምህ ነገር ጠዋት በመነሳት ሌሊት ለምሳሌ 11 ሰዓት 10 ሰዓት በመነሳት የመጀመሪያ የቀን ከቀን ማይንድ ሴቱን አስተሳሰቡን እለት በእለት የሚሰራው ስራ ነው። እለት በእለት በጎ ነገር ማሰብ፣ ምስጋና እንደሚቻል ያሰበው ነገር ላይ እንደሚደርስ እለት ምክንያቱም ማይንድ ሴት መቀየር አለበት ብለናል ቅድም። ይሄ ቁፋሮ የህንፃው ፋውንዴሽን ነው። ምክንያቱም ያለዚህ ፋውንዴሽን ብዙ ሰው እኮ ያውቃል፣ ስኬትም እኮ መድረስ ይፈልጋል፣ መድረስም እንዳለበት ያውቃል። ግን እንዴት እንደሚሆን በማግስቱ መጥቶ ሲያው ሌላ ቦታ ላይ ለምን ፋውንዴሽኑ ስራ አልተሰራም? ማለት ፋውንዴሽን ከሌለ ህንፃ የሚባለው ነገር አይሰራም። ፋውንዴሽኑን ለመስራት ልማድ መሰረታዊ ነው። ልማድ ነው ደግሞ የሚገርምህ ነገር የሰውን ይሄድና የኔ ልማዶች ናቸው እኔን የሚፈጥሩ። ስለዚህ ልማድ መገንባት አለበት ማለት ነው። የሰው ልጅ ደስ የሚለው አንዳንድ ነገሮችን በለመደው መንገድ ነው የሚያደርገው። ሁሌ ደውለን የምናገኘው ጓደኛ አለ፣ ሁሌ የሆነ ቦታ ከሄደን የምናዘው የሆነ ነገር አለ። እንትና ማኪያቶ ነው ተብሎ ሁሌ ይባላል አይደል? ጀስ ሲመጣ ማኪያቶ ነው የሚያዘው። ባይዘው በቃ ኦሬዲ ሀቢቱ ነው። ሀቢቱ ነው። ልማዳችን የስኬት ልማድ እንዲሆን መገንባት አለብን ማለት ነው። ወደ ስኬት የሚወስድ ልማድ እንዲሆን። ስለዚህ ያ ልማዳችን ደግሞ ማይንድ ሴታችን አስተሳሰባችን በጠቅላላ ይቻላል፣ ይሆናል፣ አረገዋለሁ እንዲህ አንዳንዴ አረገዋለሁ ስትል ከውስጥ አታረገውም የሚልህ ድምፅ አለ አይደል? እሱ ድምፅ እንደዚህ ነው የሚጠፋው። ለምን ያ ድምፅ ካልጠፋ ይሁን ተራመድና ትቆማለህ፣ ትጀምረውና አትሄድም። እንደ ሀቢት ካልያዝከው በስተቀር ሀቢት ያንን ያመጣል። ሀቢት ለማድረግ ጠዋት መሰረታዊ ነው። ለምንድን ነው ጠዋት የሰው ልጅ ጠዋት እንደተነሳ ሰውነቱን ይታጠባል አይደል? አእምሮውን መታጠብ አለበት። ማይንድ ሴት ንጹህ መሆን አለበት አእምሮ። ስለዚህ አእምሮም ንጹህ እንዲሁም ምን ያደርጋል? ጠዋት ተነስቶ ለምሳሌ ምስጋና ይጀምራል። ምስጋና ፈጣሪ የሰጠን ብዙ ነገሮች አሉ። ሰው ሆኖ መፈጠር ራሱ ትልቅ ነገር ነው። ጤናማ መሆን ትልቅ ነገር ነው። ጤንነት ባይኖረን እንኳን መነሳቱ አንድ እግር ቢኖር አንድ እግርም እኮ ስላለን ይህ ማመስገን አለብን። ለምን እሱም የማይኖርበት አለ። በህይወት የሌሉም ሰዎች አሉ እዚህ ምድር ላይ እኮ አይደል? እንደኛ መተንፈስ። መጽሐፍ ቅዱስ ምን ይላል? ከሞት አንበሳ በህይወት ያለ ዝንብ ይሻላል ይላል። እና በህይወትም መኖር ትልቅ ነገር ነው። አየህ በቃ ይሄ ሰው መሆን፣ ጠዋት ፀሐይ ማየት ትልቅ ነገር ነው። ዛሬ ለምሳሌ ጫማ ካለኝ ትናንትና በእግሬ ሄድ ከነበረ አየህ ከትናንትናው ዛሬ ተሽያለሁ። ቢያንስ ጫማ አለኝ አይደል? ጤናማ ነኝ። ምን ችግር አለ? ሰው ተመስገን ማለት ሁሌ ጠዋት ምስጋና ኮንፊደንስን በራስ መተማመንን ያመጣል። ምስጋና ደግሞ የስኬት መክፈቻ በር ነው። ከፈጣሪ ብዙ መቀበያ በር ነው። ሰው ጠዋት ሁል ጊዜ ምስጋና። ከዛ ቪዥዋላይዜሽን ደግሞ የሚባል አለ። ቪዥዋላይዜሽን ምንድነው? የምንደርስበትን ማየት፣ ግባችን ማየት፣ ሙሉ ፒክቸሩን ማየት። ስለዚህ እኔ በህይወቴ ሳልኩት ማንነቴ ሙሉ ፒክቸር ሁሌ ያየዋለሁ። በቃ የሚሆነው ይሄ በቃ የምፈልገው ይሄንን ነው።
በስቶልኝ ተርፎልኝ ጥሩ ነገር ደግሞ በቢዝነስ ነው ደግሞ ያለኝ ለሰዎች አጋርቼ ደግሞ ብዙ ሰዎችን ደግሞ አይቻልም ከሚለው ነገር ላይ አምጥቼ የተሻለ ህይወት እንዲኖራቸው ደግሞ አድርጌ ስሞት ቢያንስ ትውስ ይሉኛል እነዛ ሰዎች አይደል ህይወት ሳልፍ ደግሞ ከጥያቄ ላይ አይ በህይወቴ በበጎ መጣው በበጎ ሄዱ ቻልኩትን አድርጌያለሁ ሞክሬያለሁ አልሰነፍኩም ቢያንስ እንደዛ የሚል ህይወት የሆነ ሰው በላይ ላይ አስቀምጦ ቢግ ፒክቸሩን ሲያይ ያ ፉልፊልድ የሆነ ህይወት ወይ ደግሞ በቃ የሞላ አለ አይደል ኩባያው የሞላ እንደ ሰው የኖረ ሙሉ ስብዕና ያለው የኖረ ሰው ይሆናል። ስለዚህ ጠዋት ላይ ሁሌ ቪዥዋላይዜሽን ያስፈልጋል። ያ የሰው ልጅ በህይወት ያሳካዋለሁ የሚለው ሁሌ ቪዥዋላይዜሽን ምስጋና አደረገ፣ ቪዥዋላይዜሽን አደረገ። ከዛ በጎ ህሊና ይዞ መጣ የራሱ አፌርሜሽን የሚባል ነገር አለ። አፌርሜሽን ማለት ደግሞ ለራስ መንገር። አንዳንዴ ለራሳችን የምንነግረው ወይ አችልም አይሆንም ግን ለራሴ እችለዋለሁ፣ ሳካዋለሁ፣ ሳሚን አርገዋል፣ ሳሚን ማረግ ትችላለህ። ቢያንስ በህይወትህ አይደል ባይከፍልህ እንኳን እኮ ሰው ማገዝ ትችላለህ። የሆነ ሰው አይዞህ በቃ እኮ እኔ እወድሃለሁ ማለት እኮ ትችላለህ አይደል? ላይክ ራስን ሸልሞ የሚባል ነገር እሱም ኢምፖርታንት የሆነ ነገር ስታሳካ ዛሬ አሪፍ ምግብ መብላት አለብህ ብለህ ምግብ ቤት ወስደህ ጋብዘው የሚል ሰውዬ ነበር። ደህና ምግብ ጋብዘው በቃ የሆነ ነገር አሳክታል ጎበዝ ብለህ ራስን አበረታታ የሚል ነገር አለና ያቺም አንድ ፖይንት ነች ማለት ነው። ይህም አንድ ፖይንት ነው። ጠዋት ራስን ጎበዝ ጥሩ ልጆችን ስታሳድግ ጠዋት ጎበዝ ጥሩ ለምን ያደግንበት ማህበረሰባችንም አይሆን የሚሉ ነገሮች ስላሉ ጎበዝ ነህ ጥሩ ነህ በርታ እያልክ ራስህን ማበረታታት አለብህ። እንዲሁም አንድ ኮንስትራክሽን ሰንተር ታሪኩን እየሰማሁ የበርታ ኮንስትራክሽን ድክም ብሎኝ በርታ የሚል ጽሑፍ አየሁና በርታ ኮንስትራክሽን ብዬ የሰየምኩት ከዛ ነው አለ። በረታ አየው ለራሱ በርታ ብሎ ነገሩ በርታ አየሁ። አንዳንዴ ትሄድና ብዙ ሰው መንገድ ላይ በቃ ድክም ይላል። ራስና አይዞህ በርታ በቃ ሞክራል ሰርተሃል እኮ አንተ ህይወት ማድረግ ያለብህን አድርገሃል። ደግሞ ችግሮች ሊያጠፉ አይደለም የበለጠ እንድትበረታ ነው አለ። ክብደት እያነሳህ የበለጠ ጡንቻ እንዲወጣ ከፈለክ ሌላ ተጨማሪ ክብደት ማንሳት አለብህ አይደል? በደንብ መጋፈጥ አለብህ። ይሄ ነገር ሊያጠፋኝ አይደለም የመጣው የበለጠ እንዲሁም ሊያበረታኝ ነው። የበለጠ ችግሮች ቀርፊ እንዲሄድ የሚመጣው ዘመን ላይ እንድጋፈጥ ሊያረገኝ ነው። ስለዚህ ችግሮቹ ሊያጠፉኝ አይደለም ሊያበረቱኝ ነው። አየህ ጠዋት ላይ አእምሮህን በዚህ ውቅር ማይንድ ሴት በጠቅላላ እንደዚህ ተሰርቶ ሲመጣ ቀን ላይ እንግዲህ የታጠበ አእምሮ ንጹህ አእምሮ አለ ብራይት ይሆናል። በቃ አእምሮ በጣም ብራይት ነው። ህይወት ላይ ስትኖር ሰው ሆነ ስትኖር እንደ ሰው የመኖር አይደል የስብዕና የሚለው ነገር ይዞ ይመጣል። ለምን ብንል ሰው እንግዲህ ከእንስሳቶች ከሌላ የሚለየው እኮ ማሰብ መቻሉ አይደል ማገናዘብ መቻሉ እነዛ ናቸው። ስለዚህ እንደ ሰው በቃ ስብዕና ያለው ሰው ሆኖ ጠዋት ይወጣል። ማይንድ ሴቱ ደግሞ ዛሬ አዲስ እድል ነው። ፈጣሪ ጠዋት ላይ ብርሃን ሲያወጣ በቃ የምህረት ነው ብርሃን እኮ ምህረት ነው። አዲስ ህይወት በቃ ተሰጥቷቸዋል ማለት ተኝተንም ላናውቅ እንችላለን። ስለዚህ በተሰጠን አዲስ ህይወት ላይ እንደ አዲስ ነገር የመኖር እድል ነው። ዛሬ ምን አይነት እድል ይዞ እንደሚመጣ አይታወቅም። እኔ ግን በመንገዴ ላይ ነኝ፣ ተስፋ አልቆርጥም። ፖዘቲቭ ሆነ ይወዳል። ልክ እንደወጣ እንግዲህ ጠዋት ሁሌ ብዙ ጊዜ ስፖርትም አብሮ በመስራት ይሄ የማይንድ ሴት ግንባታ ነው። ስለዚህ የሰው ልጅ አስተሳሰቡ ቀና ይሆናል። ቀና ማይንድ ሴት እምነት በፈጣሪ ላይ ያለው እምነት ይኖራል። ስለዚህ ማይንድ ሴቱ አስተሳሰቡ ቀና እምነቱ በጎ ሆኖ ልክ ወደ ውጭ ይወጣል። ውጭ ሰልፍ ነው እንግዲህ ጦርነት ነው። ወደ ጦርነት ስትወጣ ወደ ጦር ሜዳ ላይ ተዘጋጅተህ አእምሮ ሞራልህ ሙሉ ሆኖ ወደ ስራ መምጣት ያስፈልጋል። ልክ ስራ ላይ ሲመጣ ከዛ ደግሞ ምንድነው እንግዲህ ኢነርጂ ማኔጅ ያረክ ሰዎችን ማግኘት ሰው መምረጥ ኢምፖርታንት ነው። አብሮ የሚሆነው ጓደኛው የሱ ማይንድ ሴቱ የተሰራ እንደዚህ ቀና በጎ ይቻላል የሚል ሰው መሆን አለበት እንጂ ሰው ብቻ አይደለም። የምናየው ሚዲያ ራሱ አሁን ጠዋት ብድቅ ብለን ሶሻል ሚዲያ ስንከፍት እዚህ አካባቢ ላይ እንዲሆን ሲኦል ያረጉታል ምድረን አይደል ሲኦል ያረጉታል። የምታየው ነገር በጠቅላላ ኔጌቲቭ ነው። ስለዚህ እንደዚህ አይነት ሞራል ኖሮት የወጣ ወታደር ኔጌቲቭ እዚህ ጋር ተሸነፈ እዚህ ጋር ወደቀ እዚህ ጋር ምናምን የሚል ነገር ቢሰማ እኮ ሞራል ይወድቃል። ለመፋለምም ዝግጁ ነው። ስለዚህ እንግዲህ ህይወትህን እንደ ወታደር እንደ ጦር ሜዳ ላይ የምትገባበት ከሆነ ሞራል ከሚያጠፉ ነገሮች ይጠበቃል። ለዛ ነው አሁን ወታደር ቦታዎች ላይ እኮ አንዳንድ ሚዲያዎች ሊዘጉ ይችላሉ። የጠላት ሚዲያዎች አይከፈቱም። ለምን እሱም ፕሮፓጋንዳ ጠብቃል። አየህ ፕሮፓጋንዳ አብዛኛውን ወጣት ሽባ ያደርገዋል። ገና ጠዋት ሲመጣ ምን ተስፋ አለው ብለህ ነው አለ
ምን እንዲህ አለው ብለህ ነው የሚል ነገር ይመጣል። ስለዚህ ራስን ከፕሮፓጋንዳ መጠበቅ፣ አንዳንድ ኔጌቲቭሊ ሀሳብ በቃ እንዳለ ጨለማ የሚታያቸው ሰዎች አሉ which is ማይንድ ሴት ያልተሰራ ራሳቸውን ጠዋት ጋርድ ያላረጉ አንዳንዴ በጠዋት ተነስተህ አእምሮ ላይ ሳትሰራ ሞቲቬት ሳታደርግ ራስህን በርታ ሳትል ስትሄድ ያንተ ራሱ ማይንድ ሴት በዛ ቀን እንደዛ ይሆናል። የአሸናፊነት አይሆንም። የሆነ ቢሮ ጉዳይ ለማስፈጸም ቀና ልብ ይዘህ በጎ ሄደህ ሰውየውን ፈገግ ብለህ ዋው ይሄ ነገር ነው እዚህ የመጣው ስትለው ሰውየውንም ትቀይረዋል። ለምን ብርሃን ሌላውንም ብርሃን ይላል። ጨለማ የሄደበት ላይ ያበራል የሰው ልጅ ብርሃኑ። አንድ ሰው ቢዝነስ ሲሰራ ለመሸጥ አሰበ፣ ፊቱ ጭፍግግ ብሎ ማንም አይገዛውም። ስለዚህ ጠዋት ግን ማይንድ ሴቱ ላይ በደንብ ሰርቶ አይተህ ከሆነ እንዲሁም ብዙ ጊዜ ነጋዴዎች ሩጫ ስፖርት ምናምን ይሰራሉ ለውጥን ስለሚያዩት ነው አይደል? ጠዋት ላይ ነው የሚነሱት። ለምን ሽያጭም ላይ ኢምፓክት አለው። ሰውየው ደስ ብሎት ፈገግ ብሎ ቢያንስ ፊዚካል ያለውም ነገር ራሱ የተወሰነ ኢምፓክት ስላለው ከዛ ከሚዲያ ጠብቆ ፈገግ ብሎ ጥሩ ነው ምን ላስተናግድ ሻይ ቡና ይሄን ነገር ልሽጥልህ ስትለው አንድ ሰው በቃ ከፊትህ ይቀራል። አንተ ደስ ብለው እዛው ገዝቶ ይቀራል ያለው ነገር። ስለዚህ ማይንድ ሴት ስኬታማ ለሚሆኑ ሰዎች ፋውንዴሽን የምንሰራው ፋውንዴሽን ላይ ማይንድ ሴት የመገንቢያ ይቺ ጠዋት ሂደቷን ልማድ ማድረግ አለ። ልማድ ለመሆን በትንሹ 21 ቀን አንድ ነገር መቀጠል አለበት ይላሉ። ስለዚህ ሳይቆርጥ በትንሹ ስለዚህ አንድ ሰው ቢያንስ ጠዋት ሁሌ እየተነሳ ምስጋና እያቀረበ ፈጣሪ ቴንኪው እያለ ራሱን ከሌላ ሰው ሳያወዳድር ከትላንት ማንነቱ ጋር ካወዳደረ ቅድም እንዳለው ከሰዎች ጋር ካነጻጸር እንትና አለው እንላለን። ዓለም ላይ ደግሞ ሁሌ የሚበልጠን ሰው አለ። ከኛ ተሻለ አይጠፋም አለ። ሰው አንድ ህንፃ ያለው ሰው እንትና ሁለት ህንፃ አለው ብሎ ደስተኛ አይሆንም። አየው ሁለት ህንፃ ያለው ሰው ደግሞ ውይ እንትን ብታያቸው እኮ ምን አረብ ሀገር እኮ ሄደ ወይ ዱባይ ላይ ብታይ እኮ ምናምን እያለ ይላል። ከራሱ ግን ከሆነ ንጽጽሩ አይ ትናንትና እኔ ምግብም ያልነበረኝ ሰው ነኝ፣ ትናንትና በችግር ያለፍኩ ሰው ነኝ፣ ዛሬ ላይ ደግሞ ቢያንስ የዕለት ምግብ ያለኝ ቴንኪው። እሱ ባይኖረኝ ደግሞ ቢያንስ ዛሬ ለቤተሰብ አለኝ፣ ቤተሰብ ልጆች አሉ። እነሱ ባይኖሩም ከራስ ጋር ከሆነ የሚለው ለምስጋና የሚተርፈው ሁልጊዜ ራሱ ጋር ንጽጽር አድርጎ የሚያይ ሰው። ስለዚህ እኔ ስለሌላ ሰው አያገባኝም። ለምሳሌ ሀገር ብቀይር እኮ ዛሬ እዚህ የማገኛቸው ጓደኞቼ እንዳለ አብረውኝ አይሄዱ። በቃ እዛ ዓለም ላይ ነው ደግሞ የሚሄደው። ከነዚህ ጓደኞቼ ጋር ለምን እወዳደራለሁ? ወይ እዚህ ካለው ሰው ጋር ለምን እወዳደራለሁ? አየው ከራሴ ጋር ነው መወዳደር ያለብኝ። እኔ በህይወቴ የመጣሁበት መንገድ እዚህ ያደረሰኝ ምናልባት ያለ ቤተሰብ አድጌ ይሆናል። ምናልባት ገባህ እኔ በጣም ችግር በሆነ ሁኔታ ውስጥ አድጌ ሊሆን ይችላል። የሆነ በጣም ፌቨርድ ከሆነና በኑሮ ጥሩ ትምህርት ቤት እየተከፈለው ካደገ ሰው እኩል ራሴን መወዳደር የለብኝም። ለምን እሱ እንደኔ መንገድ አልመጣም ማለት እኔ ደግሞ በራሴ መንገድ ላይ መጥቼ የተሻለ ሰው ነኝ። ጠዋት የማይንድ ሴት የምስጋና አፈርሜሽን ቪዥዋላይዜሽን የምንለው ቪዥዋላይዜሽን ማድረግ ማለት ነው። እና እነዚህ ኢምፖርታንት ናቸው። ጠዋት አንድ ሰው ይህንን ሰርቶ ሁሌ ጠዋት ይህንን አድርጎ ግቡን ሁሌ የሚያየው ከሆነ ሁልጊዜ ልማድ አድርጎ ይህንን አመት ከአመት መቀጠል ከቻለ ከዛ በኋላ ነው እንግዲህ ሜቶዶሎጂ የሚመጣው። ስለዚህ ልማዱን ገነባ። ማይንድ ሴቱ አንድ ሰው በትክክል ማይንድ ሴቱን አስተካከለው። ልክ ማይንድ ሴቱ ከተገነባ በኋላ ሁሌ ጠዋት ፖዚቲቭ ነው የሚያስበው ነገር። ከዛ እንግዲህ ብሉፕሪንቱን የህንፃውን ግንባታ ለመስራት እንግዲህ ፋውንዴሽን ስራዎች እየሰራ ነው። ለምሳሌ አንድ ሰው የሀገር መሪ ከሆነ የሚፈልገው የሀገር መሪ ለመሆን ማንበብ ያሉበት መጽሐፍቶች አሉ ስለ ወታደር ስለ ጦር ሜዳ። ስለዚህ ነገ የዛሬ 10 ዓመት የዛሬ 5 ዓመት እዛ ጋር ደርሳለሁ ብሎ ካሰበ እዛ ለሚደርስበት ነገር ዛሬ ላይ ደግሞ በእምነት ኢምፖርታንት በእምነት በዛም መጽሐፍት ማንበብ መዘጋጀት አለበት ማለት ነው። ምክንያቱም ሳይዘጋጅ ማንም የሆነ ቦታ ላይ አይደርስም። ስለዚህ ስራው ይመጣል ከዛ በኋላ በእምነት ግን ስራው ላይ ሲመጣ የሆነ ጓደኛው ይመጣና ቅድም እንዳልነው ማይንድ ሴቱ ያልተሰራ ሰው ይመጣና ለምንድን ነው መጽሐፍ የምታነበው ይለዋል። አይ የሀገር መሪ ስለመሆኑ ማነበው ሊል ይችላል ሰውዬው። ውይ እንዴት ሆነ አትሆንም የሚል ነገር ሲለው አየው ይመልሰዋል ኔጌቲቭ። ስለዚህ ሰው መምረጥ ኢምፖርታንት ነው። በዙሪያችን የሚኖር ሰው በጠቅላላ ምንድነው የሚያበረታታን ባሰብነው ዓላማ ላይ ልክ ነው አብሮ የሚለን እንጂ እኛ የምንታየው ብርሃን የማይታየው ላይ ከፊቱ ላይ ሌላ መነጽር ያደረገ ሰው መሆን የለበት። ማይንድ ሴት እንደ መነጽር ነው ነገሮችን የምናይበት ነገር ነው። ስለዚህ ነገሮችን የምናይበት ጨለምተኛ ከሆነ መነጽራችን የሚታየን ጨለማ ነው።
ግን የሰዎች ብርሃን የሚታያቸው ሰዎች ደግሞ አሉ። ቅድም እንዳልነው ዋው ይህ ሰው ምን ራሱ ላይ ካነበበ አስፈላጊውን ዋጋ ከከፈለ ደርሳለሁ ያለበት ነገር ላይ እንዳይደርስ የሚገድበው ምንም ነገር አይኖርም። ትናንሽ ችግሮች ይመጣሉ። ብር ላይኖረው ይችላል፣ ግን ዛሬ የለውም ማለት አይኖረውም ማለት አይደለም። ያ ዛሬ ዓመት አይኖረውም ማለት አይደለም። የዛሬ 2 ዓመት አይኖረውም ማለት አይደለም። በጣም በሚገርም ሁኔታ እንግዲህ እነ ቢል ጌትስ ዓለምን ዋው ብለው የቀየሩ ሰዎች ገና ጥቂት ዓመት ሳይኖራቸው እነ ኢላን ማስክ ደግሞ እነሱ ጋር አብረው ይሰሩ ተቀጥረው የነበሩ ሰዎች ዓለምን እየቀየሩ ያየን ነው። እነ ኢላን ማስክ ገና ዋው ብለን ሳንል ደግሞ ኤአይ ላይ እየሰሩ ያሉት ሌሎች ደግሞ ቢሊዮነሮች ሲፈጠሩ የቻትጂፒቲ አይነቱ ሲፈጠሩ ያየን ነው። ምን ማለት ነው? ሰዎች ትናንት የነበሩበት ቦታ ይሆናሉ ማለት አይደለም። ነገና ከነገ ወዲያ ዋጋ የሚከፍሉ ሰዎች በቃ የፈለጉ እና በትክክል በፕሮሰሱ የሚያስቡት ምን ይላሉ? ዶንት ራሽ ዘ ፕሮሰስ ትረስት ዘ ፕሮሰስ ይላሉ። በህይወታችን ላይ ችግር መሰናክልም ሲመጣ አታቻኩሉት። ስኬት ኦቨርናይት የሚመጣ ነገር አይደለም። ልክ ህንፃ መቼም በአንድ ቀን ተገንብቶ አያልቅም አይደል? ምናልባት አሁን የአንድ ወር የ3 ወር እየተባለ ነው። እንደዛ እሱ ራሱ 3 ወር አለው። በ6 ወር የሚባሉ ራሱ ፈጣኑ 6 ወር እንኳን ይፈጃል። እና ስኬትም እንደዛ የሰው ልጅ የሚያስበው ነገር ጊዜ ይፈጃል። ጊዜ መፍጀቱ ካልቀረ ግን አየው ኮንትራክተሩ ምን ማድረግ አለበት ማለት ነው? ህይወቱን የሚቀርጸው ሰውዬ ሳያሰልስ እለት በእለት የትልቁን ህንፃ ትናንሽ ስቴፖች ጽፎ አይደል? መጀመሪያ ለምሳሌ ቁፋሮን ያከናውናል። ስለዚህ ቅድም እንዳልነው ሀገር እመራለሁ ብሎ የሚያስበው እኮ መጽሐፍት ያነባል። የሀገሩ ሴኪሪቲ እንዴት ይሰራል አይደል? የደህንነት መስሪያ ቤት እንዴት ይሰራል? ወታደር ሲስተሙ እንዴት ነው የሚሰራው? የውጭ ጉዳይ ሂደቱ እንዴት ነው የሚሰራው? ዲፕሎማሲው ምንድን ነው? ይህን ሳያውቅ አይደርስም። ይህን ማወቅ አለበት። የፓርላማ አሰራሩን ማወቅ አለበት። የሀገሪቱ ችግር ምንድን ነው? እንዴት አድርጌ ቀይራታለሁ የሚለውን ማወቅ አለበት። ይህን ሁሉ ስራ ደግሞ ድምፁን አጥፍቶ መስራት አለበት ማለት ነው። ከታችሁን በቴክኖሎጂ የሚሄዳሉ ብሎ የሚያስብ ሰው ካለ ደግሞ ዓለም አቀፍ ላይ ዓለም በቴክኖሎጂ እንዴት እየሄደ ነው? እነ ጉግል ምን እያሰቡ ነው? እና ፌስቡክ ምን እያሰቡ ነው? ፌስቡክ ሜታቨርስ ሲጀምር ምን አስቡ ነው? ትልቅ ካምፓኒ ነው። ሜታቨርስ እንዴት ጀመረው? ተራ ነገር ይመስላል ሲጀምረው፣ ግን አይደለም። አሁን ዲጂታል ወርልድ እየተከናወነ ነው ማለት ነው። ዓለም ዲጂታል እየሆነ ነው። ከዛ ዲጂታል ካንትሪስ ሀገሮች ራሱ ዲጂታል እየሆኑ እየመጡ ነው ማለት ነው። ተመልከት እንግዲህ። ስለዚህ ኢትዮጵያ ፊዚካል አለች፣ ኢትዮጵያ ዲጂታል። የዛሬ 10-15 ዓመት ዲጂታል ሀገሮች ይኖራሉ። ዲጂታል ሀገሮች የሚኖሩ ከሆነ አመራራቸው እንዴት ነው የሚሆነው? ሰው እንዴት ነው የሚሆነው? ኢማጂን ሌላ ታሪክ ነው አይደል? ቴክ ላይ የሚሰራ ሰው ደግሞ አትሊስት ዛሬን ማየት እንደገና ደግሞ ነገና ከነገ ወዲያ ምን ሊሆን ይችላል እያለ ፕሬዲክሽን እየሰራ ደግሞ በዛ ዘርፍ ላይ ራሱን ማዘጋጀት ለሚመጣው ዓለም ሬዲ መሆን ይፈልጋል። ካሁን ይሄ ቤት ስራው ለምን ህልሙ ነው፣ አሳካዋለሁ ብሎ ያሰበው ነገር ነው። ግን ልክ እንደዛው እለት ከእለት እቅዱን ፕላኑን አውጥቶ እያነበበ ምን እያለ አንድ ሰው ልክ ከመሄድ አለበት። ቅድም እንዳለው ነው እንግዲህ እድላቸውን ፕሮግራሙ ላይ መጀመሪያ እንዳነሳ ነው እንደ አሳና እንደ ጣሳ ነው። የሰው ልጅ ህይወት ወይ እንደ አሳ ወይ እንደ ጣሳ ሰው ይኖራል። ህይወቱ እንደ አሳ ሲኖር ወንዙ ላይ መውጣት ያለበት ቦታ ላይ እየወጣ ወንዙ ወደ ወሰደው አይወስድም። እቅዱን ጠዋት ተነስቶ ልክ እንደዚህ በእርግጠኛነት የሚያይ ሰው የሆነ ሰዓት ላይ መጥተው ናስቲ የውጭ እድል መጣና አሜሪካ ልውሰድህ ቢሉት አይሄድም። ለምን አይሄድም? የራሱ ዓላማ አለ፣ መስመር አለ። መስመሩን እያየ እንጂ ከመስመሩ ውጭ አይወጣም። ልክ እንደ ጣሳ የሚሆን ከሆነ ግን ዲቪ ድንገት ቢወጣለት እንዳለ ከነ ቤተሰቡ ይወጣል፣ ይጠፋል። እቅድም የለውም። ፕላንም በሰው ፕላን ለምን ወጣ ብትሎም አያውቀውም። እድል ነው በቃ። ይህ ሰውዬ በህይወት ላይ የሚኖረው እንደ እድል ነው የሚኖረው። እንደ እድል ከሆነ ደግሞ እንደ እድል ነው ስኬታማ ሊሆን የሚችለው። የሚያስበው ነገር ላይ አይደል? ጋራንቲድ አይደለም። ቴክኖሎጂም ላይ የሚገርም አሁን አርቲፊሻል ኢንቴሊጀንስ እነሱ ላይ የሰሩት አሁን ለቻትጂፒቲ ሲሰሩ ለ10 ዓመት ዋጋ ከፍለው ስትራቴጂካሊ ከቅድም በምንለው መንገድ ነው የሚሰሩት። እለት ይሰራሉ። እድገታቸው አይታይም፣ ያደጉ አይመስልም። የሆነ ቀን ላይ ነው በቃ ስታየው። ግን ለዘመናት የሰሩት ለዘመናት የካበተ የሆነ ነገር አላቸው። ድንገት መጥቶ የማይናድ ነገር ገንብተዋል እነዛ ሰዎች። ከዛ ዋው እነዚህ ሰዎች እንዴት ይህን ነገር አመጡት የሚለው ይመጣል። ግን ያን ለማምጣት ብዙ መጽሐፍቶች አንብበዋል። ብዙ ሰዎች የሄዱ ኤክስፔሪንስ ጠይቀዋል። ቢዝነስም ላይ ያሉ ሰዎች ከጀርባቸው መተን ስናየው በጣም እንደነቃለን። በቀላሉ አይሻወዱም። በቀላሉ አይሻወዱም። በጣም ልምዳቸው ሰፊ ነው።
ይህን በአንድ አንግል አይደለም የምታያቸው፣ አንተ ባልጠበክበት መንገድ ራሱ ይጠብቀዋል። አየው የተገባቸው ናቸው። ማንም የተገባው ሳይሆን ቦታ ላይ አይደርስም። እኔ በህይወት የገባኝ የተገባው የተገባው ማለት ቫልዩ። ለምሳሌ አንድ ሰው መርጠህ የጦር መሪ ስታረግ የጦር መሪ ያረከው ሰው የሆነ ነገር ሲፈነዳ የማይሸሽ የማይሮጥ አይደል? የሆነ ትንሽ ነገር የማይበግረው ሰው ነው የምታረገው ጦር መሪ ስታረገው። ስለዚህ እንደዚህም ቢዝነስ ላይ ሄደው አልፈው ተርፈው መሪ የሚሆኑ ሰዎች ብዙ ጊዜ የተገባው ናቸው። ስለሚገባቸው ነው እዛ ጋ ያሉት እንጂ በዕጣ ምናምን አይደለም። ፕሮሰሱ ነው ያ አንደርግራውንድ የሚሰሩት ፕሮሰስ። እንዲሁም በሰው ልጅ ህይወት ላይ የሚመጡ ችግር የሚመስሉ ነገሮች ማንነታቸውን እየቀረጹ እዛ የተገባው ቦታ ላይ ያደርሳቸዋል። ሾርት ከት አግኝተው አሁን ሾርት ከት ብዛት ስለበዛ በሾርት ከት የሚወጡ ሰዎች ደግሞ ዞር ስትል ይሄ አታገኛቸው። ቦታው ላይ አይቆዩ። ግን ቦታው ላይ የሚቆዩ በጣም ትላልቅ ኢምፓየር የገነቡ ሰዎች ግን ቀረብ ብለህ ስታዩዋቸው ዋው እንግዲህ የተከማቸ ነገር ነው ሲቻለን የሚያስብል ነገር ይመጣል። ወጣቶች የተገባው ለመሆን መስራት አለባቸው ራሳቸው የተገባው። ስለዚህ የተገባው ለመሆን ትንሽ ችግር ሲመጣ የማይበገር እንዲሁ ነገ እስኪ ብሞክር ሳለ ቶሎ የማያቆም ጽናት ያለው ነገሮች ሲመጡ ሊያጠፉኝ ነው ሳይሆን እንዲሁ ሊያበረቱኝ ነው ብሎ አስቀድሞ ነገሮችን። ሁለት አይነት አስተሳሰብ አለ፣ ሪአክቲቭ እና ፕሮአክቲቭ ይሉታል። ሪአክቲቭ ነገር ማለት የሆነ ችግር ሲመጣ ወዲያውኑ በቃ ድንገቶ የሚሄድ። ለምሳሌ ሪአክቲቭ ስንል ለምሳሌ ዶላር ጨመረ። ስለዚህ ዶላር ሲጨምር በቃ ቢዝነስን አፌክት ያደርገዋል ብሎ የሆነ ውሳኔ የሚወስን ሰው ሪአክቲቭ ነው። ፕሮአክቲቭ ሰው ደግሞ አስቀድሞ እንዲህ ቢሆንስ ብሎ አስቦ ለዛ ስትራቴጂ ሜተድ አዘጋጅቶ ደግሞ የሚንቀሳቀስ ሰው ነው። ስለዚህ አየው የተገባው ሲሆን አንዳንድ ሰው ፕሮአክቲቭ ቲንኪንግ አለው፣ ስትራቴጂ ያወጣል። ቅድም እንዳልነው ለምሳሌ ቴክኖሎጂ ቢዝነስን እንዴት ነው አፌክት ሊያደርገው የሚችለው? ምንድነው ማድረግ ያለብን? ስትራቴጂስት የኔ ድርጅት ከቴክኖሎጂ ጋር የሆነ ስትራቴጂ ቢያወጣስ ብሎ ያስባል። አሁን ይሄ የውጮቹ ኤግዛምፕል በጣም ጥሩ ነው። አሁን ጉግልን አይተን ከሆነ ልክ ቻት ጂፒቲ ላውንች ሲያደርግ አውቶማቲካሊ ጉግል ወራት አልፈጀባቸውም የራሳቸውን ኤአይ ላውንች ሲያደርጉ 3-4 ምንድን ነበር ጂሚናይ? አዎ ስሙ ማን ነበር? ጂሚናይ መሰለኝ። ጀሚናይ መሰለኝ። ወዲያው በቃ የራሳቸውን ክሬት ማድረግ ጀመሩ። ወዲያው ነው። ለምን ማይክሮሶፍት አይተህ ከሆነ ከቻት ጂፒቲ ጋር ከእሱ ጋር ላይን አድርጎ የሚገርም ኮምፒቲሽን ይዞ መጣ። አሁን አይናድም ማንም አይነቀንቀውም የተባለው ጉግል ካምፓኒ የሚገርም ችግር ውስጥ ሊገባ ሆነ። ለምን ጉግል ሰው ሰርች አድርጎ የሚመልሰው መልስ ትክክልም ሊሆንም ላይሆንም ይችላል። ኦፕሽን ነበር የሚያቀርበው፣ ልክ እንደሚኑ ነበር ሰርች ኢንጂን አይደል? ምግብ አቀርብልኝ ስትለው ጉግል ምን ነበር የሚለው? ሰላጣም ምንም ሁሉም አለ ይላል። ኤአይ ደግሞ ምግብ ስትለው ጀስት ለቁርስህ የሚሆንህን ይሰጣል። እንዲሁ ፍላጎትህን አውቁ አየው። እና ለሰርች ኢንጂን በጣም ለጉግል አደጋ ነበር። ግን ፕሮአክቲቭ ስለነበሩ ስትራቴጂካሊ በጣም ዝግጁ ስለነበሩ አልናቁም። አየው አርቲፊሻል ኢንቴሊጀንስ ቲማቸው በጣም ይሰራ ነበር። እንዲሁም በጣም ሊደር ነበሩ ኢምፓክት አርቲፊሻል ኢንቴሊጀንስ ላይ። ስለዚህ ቶሎ ብለው ወዲያውኑ መጡ። አሁን ያው ስቲል እንትኑን ተነጥቀዋል። የመጀመሪያ ፒአሩን ስቲል አብዛኛው ሰው ኤአይ ሲባል ስቲል የሚያስበው ቻት ጂፒቲ ነው፣ ተነጥቀዋል። ቢሆንም ግን ተከትለዋል። አየው ቢዝነስም ላይ ወጣቶች የተገባው ሰው ሲሆኑ ቁጭ ብለው ይሄ የሚመጣው ነገር ምን እንዴት አፌክት ያደርገኛል? ስቶክ ማርኬት እንዴት አድርጎ ይሄን ህይወት የሚቀጥለው 5 ዓመት አፌክት ያደርገዋል? አርቲፊሻል ኢንቴሊጀንስ እንዴት አፌክት ያደርገዋል? አሁን 5 ሚሊዮን ኮደርስ የሚል ኢኒሼቲቭ ተፈጥሯል አይደል? አሁን እሱ ኢኒሼቲቭ በጣም ጥሩ ኢኒሼቲቭ ነው። ለምን ወጣቶች በነፃ ዓለም አቀፍ ክህሎት እንዲያገኙ የሚያስተምር ነው። ስለዚህ ያለምን ሆነ ብለን ብንል ዓለም አቀፍ ገበያ ላይ አሁን ከኢትዮጵያ ሆኖ እስከ $1,000-2,000 የሚያገኝ ወጣት አለ ከዚህ ሆኖ ሪሞትሊ። ስለዚህ የሆነ ወጣት ደግሞ ቁጭ ብሎ ሲቪውን የሚያስገባ ወጣት አለ። አየው ልዩነቱን። $1,000-2,000 የሚያገኝ ወጣት አለ፣ ሲቪውን ደግሞ ቤት ላስገባ የሚል ወጣት አለ። ስለዚህ ያ ወጣት ምን ብሎ ማሰብ አለበት ማለት ነው? ኦኬ ብሞክረው ሰዓት ካለ ሰዓት ባይኖረው ልዩት እንደው እንቅልፌን 1 ሰዓት አርቄ ብሞክረውስ በነፃ ከሆነ ደግሞ ሞክሮት ደግሞ አሁን እነዚህ ወጣቶች እነማን ናቸው እንደዚህ ብር የሚያገኙት? ይሄ እነሱንስ ነገር ብለው ምንድነው እየሰሩ ያሉት? ምንድነው እየሰሩ ያሉት?
ብሎ ደግሞ መሞከር ይችላል። ቢዝነስ ላይ እየሰራ ያለ ሰው ካለ ደግሞ እስቲ እንደው ክሪፕቶ ከረንሲ የሚባለው የቢትኮይን የሚባለው ነገር ምንድን ነው? እሱስ ላይ እንደው ማርኬት ይኖር ይሆን ፕሮፊት ይኖር ይሆን ብሞክረው ባየው። ስለዚህ የሚመጣው ዘመን ላይ ይዘጋጃል ማለት ነው። ራሱን ይዘጋጃል። የቴክኖሎጂ ሰው መጥቶ ቁጭ አድርገኝ እስቲ ይሄ ነገር የኔን ቢዝነስ እንዴት ያደርገዋል? ከማስበው ቢዝነስ አንጻር እንዴት አፌክት ያደርገኛል? የውጭ ኢኮሜርስ ካምፓኒዎች ሊገቡ ነው። እነሱ ካምፓኒዎች ሲገቡ የኔ ቢዝነስ እንዴት ነው የሚሆነው? ማለት እስቲ ከቻይና አምጥቼ እቃ እየሸጥኩ ነው፣ ግን ኦልሬዲ ቻይኖቹ እዚህ የሆነ ኦንላይን እዚህ መጣ፣ አሊ ኤክስፕረስ እዚህ መጣ። ስለዚህ ከቻይና እቃ የሚያስመጣ ሰው ኦልሬዲ እዚህ ከመጣ እንዴት አፌክት ያደርገኛል? እዚህ የመጣው በቅናሽ ሊሸጥበት ይችላል አይደል? በዚህኛው የመጣው እንደውም ብዙ ቅናሽ አለው፣ ብዙ ቅናሽ አለ። እንዳይደነግጥ አስቀድሞ ዘመንን መመርመር አለበት ማለት ነው። ፕሮአክቲቭ ቲንኪንግ ያስፈልጋል ማለት ነው። ኦኬ ሶ እንደ ወጣት እንደ ማህበረሰብ ይህንን ሲያደርግ ቅድም እንዳልነው ማንም የተገባው ህይወት ይኖራል። ሶ ፋውንዴሽኑን ገንብቶ ነገ ደርስበታለሁ እያለ ኮኔክት እያደረገ ዶቶቹን የማያውቀው እውቀት ካለ ያንን እውቀት ከሆነ ሰው እየወሰደ ዛሬ ዘመን ላይ በጣም ብዙ እውቀት እንደውም ፎር ፍሪ ነው ያለው። እንደዚህ አይደል? እንደዚህ እውቀት ነፃ የሆነበት እውቀት በቀላሉ የምታገኝበት ዘመን የለም። ሰው ተነሻሽ ከሆነ አንድ ሰው የሚያስብበት የስኬት ደረጃ ላይ ለመድረስ ስቴፑን ጠብቆ ቅድም እንዳልነው ልክ እንደዛ ህንፃ ግንባታ ከፋውንዴሽኑ ማይንድ ሴቱን ክሊር አድርጎ ከዛ ስኬት የትናንሽ ስቴፖች ውጤት መሆኑ ሾርት ካት ብሎ ነገር አለመኖሩ ግን ትናንሽ ደረጃዎች ደረጃ በደረጃ እያገጣጠመ እስከሄደ ድረስ የሚያስብበት ነገር ላይ ከመድረስ የሚያቆመው ነገር አለመኖሩን ልክ ያንን ተረድቶ ፕሮሰስ እንዳለው ማለት አንድ ህንፃ ዛሬ ተነስቶ ነገ እንደማያልቅ ሁሉ የሰው ልጅ ስኬት ብሎ ለሚያስበው ነገርም ደግሞ ጊዜ የሚወስድ መሆኑን ከተረዳ ያው በእምነት ከእንደገና ተስፋም ይኖረዋል። ሰው እምነት ካለው አብሮ ደግሞ ምን ይኖረዋል? ተስፋ ይኖረዋል። ነገር ብራይት የሆነ ተስፋ ይኖረዋል ማይንድ ሴት። ከዛ ለሚያስብለት ደግሞ ከሰው ሲተርፍ ደግሞ ለሰው ፍቅር ሲኖረው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ በጣም ኢምፖርታንት ይሆናሉ በሰው ልጅ ስኬት ላይ። ሰው ፍቅር ይኖረዋል። ፍቅር ካለው ለሰው ይተርፈዋል። ያለው ነገር ለሱ ብቻ የተቀመጠ አይሆንም። እውቀት ካለው እውቀቱን ያካፍላል። ሀብት ካለው ሰዎችን ቢያሳግዱ የተሻለ ደረጃ እንዲደርሱ ያደርጋል። እንደዛ አይነት ነገር በጣም በሰፊውን ያብራራልን። በእውነቱ በእርግጥ ያልካቸው ነገሮች በጣም ጠቃሚ ናቸው። በዚህም መልኩ ማሰብ እንዳለብን ራሱ ልክ ነው። በቢዝነሱም በቴክኖሎጂውም ይሁን በማይንድ ሴትም በኩል ራሱ ወሳኝ ነጥቦችን ያነሳው ምናልባት ቅድም ከጠቀስኳቸው እነዚህ 7ቱ ስራዎች በተለይ ምስክር ወረቀት ካገኘባቸው አሁን ከእውቀት ጋር ስላነሳሁ ነው። ዲጂታል ላይብረሪህን ትንሽ እንንካት ፈቃደኛ ከሆንክ። በተለይ ስለ ራስህ ስለ አንተ በተለይ ስናወራ ያነሳናቸው አንዳንድ ነጥቦች አሉ። ምናልባት የዘነጋ ነው ከዚህ በፊት የሰራህባቸው ድርጅቶች ካሉ እና እንደ ሀገር ብዙ የሰራሃቸው ስራዎች አሉ እና መታወቅ አለባቸው የምትላቸው ካሉ እስኪ ማስታውሰንና ወደ ቀጣዩ ሀሳባችን እንሂድ። እንደ ሀገር ከሰራ ነው አንድ ፕሮጀክት መካከል በጣም ጥሩ ለሀገርም ጥሩ ይፈርት የነበረ አንድ ፕሮጀክት አለ። እሱም
ያው ቀድሞ ኢንሳ ከካምፓስ ከተመረቅኩ በኋላ ኢንሳ ውስጥ ሰራ ነበር። ኢንሳ ውስጥ ተመራማሪ ሆኜ ነበር የምሰራው እና እዛ ውስጥ አንድ ሰው አልባ አውሮፕላን ፕሮጀክት ነበረ። ስለዚህ በኢትዮጵያውያን የተሰራ ሰው አልባ አውሮፕላን ራስ በራሱ ራሱን ኮንትሮል የሚያደርግ ሚሽን ትዕዛዝ ተቀብሎ ከአንድ ቦታ ሄዶ የሆነ ቦታ ፎቶ አንስቶ የሆነ ቦታ ላይ መረጃዎችን የሳተላይት ዳታ ይዞ የሚመጣ ለአግሪካልቸር ግብአት የሚሆን የግብርና መረጃዎችን የተለያዩ መረጃዎችን የሚሰራ ፕሮጀክት ላይ ለ2 ዓመት ሰርቼ ነበር እዛ ውስጥ። ኦልሞስት በወቅቱ በጣም የሚያስደስት ነገሮች ነበሩ። አሁን ዓለም ላይ የደረሰባቸውን በጣም ትላልቅ ቴክኖሎጂዎች፣ የጂአይኤስ ቴክኖሎጂዎች፣ በትንሹም ቢሆን አርቲፊሻል ኢንቴሊጀንስ በዛም ሰዓት ላይ ቢያንስ አውቶፓይለት ሲስተሙ ላይ ተጠቅመን ነበር። ስለዚህ አውቶፓይለት ማለት ያለ ሰው ራሱ በራሱ ልክ እንደ ፓይለት ሆኖ ራሱ የሚመራ ማለት ነው። ስለዚህ ሰው አልባ ድሮን የሚባለው ነገር ነው የሚባለው ነው። አውሮፕላኑን ራሱ በራሱ ነው የሚመራው። አውቶፓይለት ሲስተም ነው የሚመራው እንጂ ከስርም በሪሞት ምናምን አትቆጣጠሩ። በሪሞት 2 ሞድ አለው። በሪሞት አንቆጣጠረው። በሪሞት ከተፈለገ በሪሞት ግን ራስ በራሱ ራሱን ጋይድ አድርጎ አብሮ እንግዲህ የአየር ግፊት የሚኖርበት ሰዓት ላይ ዝቅ ማለት ቢኖርበት አቅጣጫ መቀየር ቢኖርበት በተሰጠው ፖይንት መሰረት ጋይድ የሚያደርግ ሲስተም ነበረ ስንሰራ የነበረው እና ኦልሞስት እሱንም ከሰራን በኋላ ነው ያው ብዙ ነገሮች ዓለም ላይ ድንቅ የሚሆኑልን ለካ ኢትዮጵያውያን መስራት እንችላለን፣ እዚህ ሀገር ላይ በተግባር መስራት እንችላለን የሚለውን እስኪበር ድረስ ፕራክቲካሊ ነው ባይናችን ያየ ነው። ቀን ከሌሊት የሚሰራ ቲም ነበረ። ከዛም ከወጣም በኋላ እንግዲህ የኢትዮጵያ ብዙ ችግሮች ብዙ ለኛ ከባድ የሆኑብን ድህነት ድሃ ሆነን ድሃ እንድንሆን ያደረጉን ነገሮች በቴክኖሎጂ እንደሚፈቱ ማሳያ ነበሩ እንደሚሆን። ከዛ አልፎ ደግሞ እንግዲህ አሜሪካ ዋሽንግተን ዲሲ ውስጥ ኖቫ ላብስ የሚባል ነበረ። አንድ ፕሮጀክት ነበረን እንደዚሁ የራሳችን ፕሮጀክት እና እዛም ፕሮጀክት ላይ በምንሰራበት ጊዜ ኦልሞስት አሜሪካን ደግሞ የቀየሯት የተለያዩ ቴክኖሎጂዎች አሉ። እነሱን የማጥናት ጭራሽ የእነሱንም ለእኛ ሃይኮፒ ለማድረግ ሃይኮፒ ለመሰለ ያው ኢትዮጵያን የትኛውም ዓለም ብትሄድ የሀገርህ ነገር ያሳስባል። በቃ ምክንያቱም ያስተማረህ መምህራኖች ዋጋ የከፈሉብን የተማርንበት ማህበረሰብ እሱ ሁሉ ማህበረሰብ መለወጥ መቀየር ይችላል ቴክኖሎጂ እና እንደ ሀገር በጣም ትልቅ እድል አለው በፍጥነት ለመቀየር ከድህነት ለመውጣት። ያ የቴክኖሎጂ ትልቅ ኢምፓክት አለው። በተለያየ ከሆነ የስራ እድል ፈጠራ ላይ ብዙ ጊዜ እኛ እንደዚህ እንላለን እንደ ኢትዮጵያውያን ስራችንን ተሰርቀናል ብለን እናስባለን እና ተሰርቀናል። ለምሳሌ የሚገርም ነገር ድሮ አንድ ጀበና ምሰራ እናት ትኖራለች። ስለዚህ ጀበና በመስራት ለልጇ ገበያ አውጥታ ሸጣ ምናልባት ስኳር ዘይት ገዝታ ልጇን ትመገብበታለች። አንድ አባት በርጩማ ሰርቶ በሚሰራው በርጩማ ደግሞ ምናልባት እንግዲህ ግብርናው እስኪደርስ ድረስ አይደል ለቤተሰቡ የሆነች ነገር ይገዛል። አሁን በርጩማው ከውጪ ሲመጣ ጀበናው እዚሁ በፋብሪካ ሲመረት እነዚህ ሲደረግ ያ ሁሉ ስራ ተሰረቀ ማለት ይቻላል። ያው ለወጣት ስራውን እና ቴክኖሎጂ ደግሞ አሁንም እንደ አርቲፊሻል ኢንተለጀንስ ሌሎች ነገሮች የበለጠ ስራ እየወሰዱ ነው የሚመጡት። ካሁኑ እንግዲህ ቀጣይ ስራዎችን በተለይ ስራችንን ለማስመለስ የሆነ ነገር ካልሰራን ቴክኖሎጂ ላይ በጣም ካልሰራን መዘጋጀት አለብን። ሀገርን የመጠበቅ ሀገርን የማዳን እንደ ሀገር ህልውናን የመቅረጽ ተልእኮ ስላለው እሱም ላይ እንግዲህ ለማሳለፍ በጣም እንትን የምትሰሩት ስራ በጣም ሰፊ ነው። እንደ ካምፓኒ ቅድም ስታበራራለን እንደነበረው እና አይ ሆፕ የተሻሉ ስራዎችን በድርጅታችሁም ስር እንደምትሰሩ እናምናለን እና አሁን ከሰራችሁ ስራ ውስጥ ቅድም ካነሳ ነው የዲጂታል ላይብረሪው ሀሳቡ ምንድን ነበር? ዋናው ያው እንደነገርከን ኢንተርፕረነር ነህ፣ ተመራማሪ ነህ፣ የቢዝነስ ሰው ነህ። እንዲሁም ደግሞ አሁን ባየነው ደግሞ ሞር ማይንድ ሴትም ላይ መስራት ከሚችሉት ውስጥ አንዱ ነው ማለት እንችላለን። ምክንያቱም እያንዳንዱ ነገር ባወራ ነው በተናገር ነው አሁን ባቀረብነው በሙሉ ጠብ የሚል ነገር አላየንም። እስኪ የዲጂታሏን እናንሳ። ዲጂታል ላይብረሪው ሀሳቡ ምን ነበር? ግብህን አሳክተሃል ወይ ነው ወይስ ገና ይቀረዋል ብለህ ታስባለህ?
ዲጂታል ላይብራሪ ሀሳቡ የመጣው እንግዲህ ከልጅነቴ ጀምሮ አስተዳደጌ ቅድም እንዳልኩት እናቴ መምህር ነበረች። ይሄን አልነገርከንም። እና በተለየ ሁኔታ ነው የተማርኩት። እናታቸውን በጣም የሚወዱ ህፃናት እንደዛ ካየህ እና መምህር ነበረች። ጠዋት ለምሳሌ አንደኛ ክፍል ማርና ምሳ ሰዓት ደግሞ ለምሳሌ አምስተኛ ክፍል ላይ አካባቢ ሳይንስ ስታስተምር አሁንም እገባለሁ አምስተኛ ክፍል እሷ ጋር አንደኛ ክፍል አምስተኛ ክፍል ሰባተኛ ክፍል አንደኛ ክፍል እንደዛ ነው የተማርኩት። ቁጭ ብዬ እየገባሁ ለዛ ነው ሰባተኛ ተምረውን አንደኛ ስትመለስ ኦልሬዲ እነዚህ በሀሳብም አትግባባ ምን ሆኖ ነው የሚከብዳቸው እንላለን። ግን ስለምውዳት ስለማልላቀቅ አማራጭ የላትም። የምታስተምርበት ክፍል እንዳለ ትወስደኛለች። ከዛ የሆነ ሰዓት ላይ የተረት መጽሐፍቶች አመጣችልን እና የተረት መጽሐፍት ስታመጣልኝ መጽሐፍቶቹን እያነበብኩ ቤት መቅረት ጀመርኩኝ። ስለዚህ ላይብረሪ ወስዳ ማስቀመጥ ጀመረች እኔ እና ላይብረሪ ተወስደኝና ላይብረሪ ተስማማን ማለት ነው። ብትሄድም ተረት መጽሐፍ ስለማነብ እቆያለሁ። ከዛ ጠዋት ላይብረሪ ታስገባኛለች፣ ማታ ትወስደኛለች እና ልጅነቴ እንደዚህ ነው፣ በማንበብ ነው በብዛት ያለፈው እስከ ልጅነት ውስጥ። ሰፈርም ቅድም እንዳልነው አስተዳደጋችን ላይ ብዙ ያነበበ ሰው ይከበራል። ስለዚህ እንደሌላው ሰው ጉልበት አይደለም እንትና ብዙ አንብቧል ሰው የሚያወራውን እንሰማለን። እንደዚህ አይነት ውድድር ስለነበር ሰፈር ውስጥ በጣም ብዙ እናነብ ነበር። ከዛ እንግዲህ ከካምፓስ ግራጁዌት ካረግን በኋላ እስቲ አንድ ሙከራ ብንሞክር ብለን ብዬ አሰብኩኝ። ሙከራው ምንድነው? እስቲ ዓለም ላይ አለ የተባሉ መጽሐፍቶችን ብር ኢንቨስት አድርጌ ልግዛ። እንግዲህ ሰው ልብሱ ላይ ኢንቨስት ያደርጋል አይደል? መኪና ላይ ሊያደርግ ይችላል፣ ቢሮ ላይ ሊያደርግ ይችላል። እስቲ ለአእምሮ ደግሞ ኢንቨስት ባረግ ምን ይፈጠራል እስቲ ሊያው ብያሰብኩኝና ከመላው ዓለም ኦልሞስት ወደ 400-500 ሺህ ብር አውጥተን ቤስት የሚባሉ መጽሐፍቶች ገዛን። ኦልሞስት ኦሪጂናል መጽሐፍቶች ናቸው። ገዛኋቸው፣ ማንበብ ጀመርኩ። እኔ ብቻ አይደለሁም፣ ያው አብረውኝ ድርጅት የሚመሩትም ፓርትነሮች ጋር አብረን ማንበብ ጀመርን። ከምናስበው በላይ እያንዳንዱ መጽሐፍ ያለው እውቀት በጣም ትደነቃለህ። በተለይ ድርጅት ስንመራ ለምሳሌ አሁን who moved my cheese የሚል መጽሐፍ አለ። የቢዝነስ ሰው ሁሌ እንደለመደው ቢዝነስ አይሄድም። አንዳንዴ ቢዝነሱ ይቆማል እና እዛ ሰዓት ላይ ምን ማድረግ አለብን የሚል ፕራክቲካል የሆነ ውሳኔ የምትወስንበት መንገድ እዛ መጽሐፍ ላይ አለ። አሁን ዲሲሽን ማትሪክስ ይባላል። ውሳኔ ስንወስን እንዴት ውሳኔዎች መወሰን እንዳለብን የአእምሮ አሰራር ቀመሮች ያሏቸው መጽሐፍቶች አሉ። እና እነዚያን መጽሐፍቶች ስናይ ለምሳሌ አሁን የማይንድ ሴት መጽሐፍቶች፣ አቶሚክ ሀቢት፣ ስለ ሀቢት የሚያወሩ መጽሐፍቶች፣ እነዚህን ሁሉ አንብበን ስናይ በቃ እኛ ላይ ያመጡት ለውጥ ከምናስበው በላይ ነበረ። በጣም ፕራክቲካሊ ህይወት ላይ ትልቅ ለውጥ እንድናመጣ ማድረግ ቻሉ። ከዛ እኛ ላይ ይህን ያክል ለውጥ ማምጣት ከቻለ መጽሐፍ እንደ ሀገራችን ደግሞ ቅድም እንደተነሳ ነው ሀገርን ማሳደግ ስለምንፈልግ እንዴት ነው ብዙ ወጣት እነዚህ መጽሐፍቶች አግኝቶ ማንበብ የሚችለው ቢያነባቸው ደግሞ የበለጠ ራሱን መቀየር የሚችለው ብለን አሰብን። ስለዚህ ያንን ስናስብ ለምሳሌ መጽሐፍት ገዝተን ለእያንዳንዱ ወጣት እናደርስ ብንል ውድ ነው አይሆንም አይደል? አይሆንም፣ አያዋጣም። ስለዚህ ወጣቱ እጁ ላይ ምን አለ? እጁ ላይ ስልክ አለ። ስለዚህ ስልኩን ቢያንስ ተጠቅሞ መጽሐፍት ማግኘት የሚችልበት መንገድ ኢንተርኔት ሲያገኛሉ ብለን ስንል የኢንተርኔት ከቨሬጅም በወቅቱ ብዙ አልነበረም። ገጠር አካባቢ ያሉ ቦታዎች ላይ ግን የስማርትፎን ፔኔትሬሽን ወይ የስልክ በጣም በብዛት አለ። ስለዚህ ለምንድን ነው የሆነ ዲቫይስ ብንሰራ የሆነ ማሽን ብንሰራ ማሽኑ ውስጡ ዓለም ላይ አለ የተባለ እውቀት በጠቅላላ መጽሐፍቶች ኖሌጅን በቃ ለሆነ ሰው አለ የሚያስፈልግ የተባለ እውቀት በጠቅላላ ሰብስበን ብናስቀምጥበት እና የራሱ የሆነ ዋይፋይ ቢለቅ ኢንተርኔት ባይፈልግና ሰዎች በስልካቸው ዳውንሎድ ማድረግ ቢችሉ መጽሐፍ። ስለዚህ ገጠር ትምህርት ቤቶች አካባቢ ለአንድ ሰው ስንሰጠው ልክ እውቀትን አሽገህ እንደመስጠት ነው አይደል? የሆነ ዓለም ላይ ያለ የተባለ እውቀት ሰብስበን አንድ ማሽን ውስጥ አስቀምጠን ማሽኑን ገጠር ላለ ትምህርት ቤት በሶላር የሚሰራ ስንሰጠው 24 ሰዓት ስልኩን ቻርጅ እያደረገ የሆነ ሰው ያነባል እዛው። ስለዚህ ለምን እንደዚህ አይነት ማሽን አንሰራም የሚል ሀሳብ አመጣሁኝ። ሀሳቡ ከዛ ኦፍላይን ዲጂታል ላይብራሪ፣ ስለዚህ ኦንላይን አይደለም ያው ኢንተርኔት ኦፍላይን። ስለዚህ የትም ገጠር ውስጥ ጫካ ውስጥ ብንከተውም ይሰራል። ገጠር ውስጥ ጫካ ውስጥ ሶላር ነው የሚፈልገው። ሶላር ነው የሚፈልገው። ሶላር ከሌለም በኤሌክትሪክ ካለም ኤሌክትሪክ ይሰራል። እሱ ነው የሚፈልገው። ያንን ማሽን ሰራ ነው። ማሽኑ ከተሰራ በኋላ የሚገርም ነገር በ2016
ወርልድ ሰሚት አዋርድ የሚባል ውድድር አለ፣ ዓለም አቀፍ ውድድር እና እዛ ውድድር ላይ ይህን ሀሳብ በቃ የዓለምን ችግር በተለይ የትምህርት ጥራትን በመፍታት ይፈታል ብለን ይዘነው ገባን። ኦስትሪያ ነበር የተካሄደው። ከዓለም ሁለተኛ ወጥተን ተሸለምን በዚህ ሀሳብ ማለት ነው። ግሎባሊ የሚያስደስት ሀሳብ ነበረ። ከሽልማቱ መልስ ደግሞ እንደመጣን ትምህርት ቤቶች ላይ መተግበር ጀመርን። መጀመሪያ ጂንካ ዩኒቨርሲቲ ላይ ተጠቃሚ እንዲሆኑ አደረግን። በጣም ወደዱት። ከዛ በኋላ ላይ ደግሞ አማራ ልማት ማህበር ውስጥ ወደ 110 ሃይስኩሎች ላይ ተግባራዊ ያደረገው። ከዛ ሌሎች ዩኒቨርሲቲዎች እንደ ኦዳ ቡልት ዩኒቨርሲቲ ኦልሞስት ኦሮሚያ ክልል ላሉ ወደ 30 የሚጠጉ ሃይስኩሎች ተጠቃሚ ያደረገ። ራያ ዩኒቨርሲቲ ወደ 23 ለሚጠቀሙ ትግራይ ክልል ላይ ያደረጉ። እንጅባራ ዩኒቨርሲቲ ጋር ደግሞ በመሆን እኛ የራሳችን ኮንትሪቢዩሽን ደግሞ በማድረግ ሁለት እጅነስ የሚባል ሃይስኩል አለ። እዛ ሁለት ትምህርት ቤቶችን በራሳችን አሁን ደግሞ ስፖንሰር ማድረግ ጀመርን። ራሳችን አቅምም ሲመጣ ራሳችን እኔ የተማርኩበት ኃይለማርያም ማሞ ትምህርት ቤት ስፖንሰር አደረግን። እንደዚህ ስፖንሰር እያደረግንም ኦልሞስት ለወልዲያ መምህራን ትምህርት ኮሌጅም ኦልሞስት ወደ 4 ሚሊዮን ብር አካባቢ ወርዝ የሚያደርግ ዲጂታል ላይብራሪ ስፖንሰር አደረግን። በድምሩ ኦልሞስት ወደ ከ250 በላይ ሃይስኩሎች ሀገራችን ላይ ስንት ይኖራል ታዲያ? ብዙ አልተደረሰም አለ። በጣም ብዙ እንዲሁም አንዳንድ ትምህርት ቤቶች ያው ይደውሉልንና አግዙን ይላሉ። ያው እኛ እንደ ተቋም የምንችል የሆነ አቅም አለ። በዚሁ አጋጣሚ የተለያዩ ተቋማት እንደዚህ ላይብራሪ፣ ዲጂታል ላይብራሪ፣ ኦፍላይን ዲጂታል ላይብራሪ የኛንም አይነት አብረው የሚሰሩበት እድል ቢኖር፣ ምክንያቱም ለአንድ ሰው እውቀትን ንባብን ከመስጠት የበለጠ ቫልዩ የለም። ስለዚህ እሱንም በዚሁ አጋጣሚ መጥቀስ እፈልጋለሁ። ገና አልተዳረሰም። ገና በአፍሪካ ሀገራት ራሱ አንዳንድ ሀገሮች ጋር እያወራን ያለናቸው ስራዎች አሉ። ተደራሽ ማድረግ ላይ ብዙ መሰራት የሚችሉ ስራዎች አሉ። በጣም ሰፊ ሀሳብ ደስ ይላል። እንግዲህ እነዚህን ነገሮች እንዳልከው ቅድም ከቢዝነስ አንግል ነበር ስናወራ የነበረው እና አሁን ኤአይ ብቻ ራሱን የቻለ ነው። ኤአይ እውቀት ይፈልጋል። እውቀቱ ደግሞ አንደኛው በዚህ በኩል ለመፍታት ጥረት እያደረግን ነው። አላማችን ሰፊ ነው የሚል ሀሳብ አለ። እስኪ እንደው እንደ መውጫም እንደ ማጠቃለያም ሳሚ ወደፊት የት እንጠብቅህ ለማለት እንግዲህ ኦልሬዲ ደርሰሃል። ሰፊ ነው እቅድህ። ግን ምናልባት በቅርብ ጊዜ እንደ ሀገርም ልታሳካቸው የምፈልጋቸው ሀሳቦች ይኖሩ ይሆን ወይ? እንደ ወጣት ለኛስ በተለይ ቴክኖሎጂው ላይ መሳተፍ የሚፈልጉ ኮምፒውተር ሳይንስ የሚማሩ ቴክኖሎጂ ላይ መሳተፍ የሚፈልጉ ኮምፒውተር ሳይንስ የሚማሩ ኢንተርፕረነር የሆኑ ወጣቶች አሉና ለነሱስ ምን ሀሳብ ምን ምክር ትለግሰናል? እንደ መውጫ ሀሳብ እስኪ ስጠን የተወሰነች። እንደ ድርጅት የቅርብ ጊዜ ህልማችን ኦልሞስት ለረጅም ዓመት ምርምር ስንሰራ ነበረ። ስለዚህ የኢትዮጵያን ስፔስ ሸትል ወይ ደግሞ ሮኬት ላውንች ስፔስ ሮኬት ላውንች የማድረግ እቅዳለን። ያው ምን አልከኝ? የኢትዮጵያ ስፔስ ሮኬት ላውንች የማድረግ እቅዳለን። ስፔስ ኤክስን እዚህ ልታመጣው ነው? ኢንፋክት ሙከራ ፈቃድም ጠይቀን ነበር በወቅቱ ስላልተሳካልን እንጂ ስላልተፈቀደልን እንጂ ሰርተን ጨርሰንም ፈቃድ ጠይቀንም ነበረ። ለምን ማለት ለምን ቀረ ብዬ ነው። እንደ ሀገር ይጠቅማል አይደል? እንደ ሀገር ይጠቅማል። እንደ ሀገር ይጠቅማል። ቅድም እንዳልነው ግን ምንድነው እንደዚህ አይነት ትላልቅ ፕሮጀክቶች በአንዴ ኦቨርናይት አይመጡም። እንደምታውቀው ምርምር በጣም መጀመሪያ ትንሽ ሮኬት፣ ከዛ መካከለኛ ሮኬት፣ ከዛ ሰብኦርቢታል ሮኬት እየተባለ ነው ትላልቅ ሮኬቶች የሚሄዱት እና እንደዚህ ላውንች ሲደረግ ከአውሮፕላን የአየር ክልል ነፃ የሆነ ፍቃድ ይፈልጋል። ምክንያቱም አይታወቅም የሚሆነው ነገር እና ፍቃድ ይዞ በትክክል መስራት ይፈልጋል እና በወቅቱ እንደዚህ አይነት ጥያቄዎች ያቀርበን ነበረ። ወቅቱ እንግዲህ የነበረው ሁኔታም ሊሆን ይችላል እንግዲህ ሀገር ሰላም እነዚህ ነገሮች ኢምፓክት ሊኖራቸው ይችላል። ፖዚቲቭ ነገር አልነበረም ያገኘ ነው። ግን እንደ ኢትዮጵያዊ ግን ቅድም እንዳልኩ ኢትዮጵያውያን ከኢትዮጵያ አልፈን ህዋ ላይ ወጥተን ጥቁር ኢትዮጵያዊ ምርምር ሲያደርግ ማየት የኛ የድርጅታችን ስፔስ ሳይንስ ላይ እንሰራለን ብለን ስንቋቋምም አንዱ ህልማችን ነው። አንድ ጥቁር ኢትዮጵያዊ
ህዋ ላይ ሆኖ ስለ ማርስ ላይ እንዴት አድርገን ነው የራሳችን ፖርሽን የምንይዘው፣ ጨረቃ ላይ እንዴት ነው የሆነ ኢትዮጵያን የሚወክል ነገር የሚኖረው፣ እንዴት ነው ሌላው ፕላኔቶች ላይ በሚኖረው እንቅስቃሴ ውስጥ ከሚኖሩ ነገሮች ላይ እኛም ተሳታፊ የምንሆነው የሚለውን ምዕራፍ ይዞ ሲወጣ ማድረግ እንደ ድርጅት አንድ የምንሰራበት ራዕይ ነው። ስለዚህ በዚሁ አጋጣሚም እንግዲህ የተለያዩ አቅም ያላቸው ወጣቶች አብረን በዚህ ዙሪያ እንዲሰሩ፣ የመንግስት አካላትም ደግሞ አብረን የምንሰራበት መንገዶች፣ ምክንያቱም አንድ ሰው ጋር እውቀት ይኖራል፣ አንድ ሰው ጋር ፍላጎት ይኖራል አይደል? አንድ ሰው ጋር ደግሞ አቅም ችሎታ ይኖራል። ሆኖም ቀረም ሀገር የጋራችን ነች፣ ለቀጣዩ ትውልድ የሚኮራባት አይደል? ኢትዮጵያ ስትባል የምንኮራባት ሀገር ማሳለፍ ነው። ኢትዮጵያውያን ደግሞ ለአፍሪካም ተስፋ ነች። ምክንያቱም አፍሪካውያን ተስፋ የሚያደርጉት ኢትዮጵያ ነው። ኢትዮጵያ ትንሣኤ ሲኖራት፣ ኢትዮጵያ የራሷን እንደዚህ ፈርቀዳጅ ሆነ የሆነ ነገር ስታሳይ፣ በአፍሪካም ደግሞ ብዙ ሀገሮች ይከተሏታል እና የኛ ብርሃን ለሌላውም ኮንቲኔንት ብርሃን ወደዚህ ሰው በዛ ነገር ላይ ወደዚህም ደግሞ ፊልድ መቀላቀል ለሚፈልጉ ወጣቶች አስቀድሞ እንግዲህ ፍላጎት መሰረታዊ ነጥብ ነው። የሚወዱት ነገር ቴክኖሎጂ ላይ በሚወዱት ዘርፍ ብዙ አማራጭ ስላለ ከነዛ አማራጮች በሚወዱት ዘርፍ ላይ ቢሰሩ ጥሩ ነው። ሁለተኛ ተስፋ ሳይቆርጡ ራስን መገንባት ላይ መስራት ጥሩ ነው። ምክንያቱም ሰው ፊዚካል ያዳበሩት ገንዘብ ቢኖር ንብረት ቢኖር ሰው ሊወስደው ይችላል፣ ግን ሰው አእምሮ ላይ የሰራውን ስራ ማንም አይወስድበትም እና ስለዚህ እውቀት ላይ በብዛት አብዝተው ቢሰሩ፣ አርቲፊሻል ኢንቴሊጀንስ ላይ ቢሰሩ፣ አትችሉም፣ አይከናወንም፣ አይሆንላችሁም ከሚሉ ሰዎች ርቀው ይሆናል አይዟችሁ ብለው በህልማቸው ላይ ህልማቸውን ውሃ ከሚያጠጡት እንደ ዛፍ ቆጥረው ህልማቸውን ውሃ የሚያጠጡት እንጂ ፍሬያቸውን ከሚቀጥፉ ሰዎች ቢርቁ። ምክንያቱም ብዙ ድሪም ኪለርስ አሉ ወይም ህልም አጨናጋፊዎች ነው እኛ የምንላቸው እና ህልምህን ለሰው ስታወራው የሚያጨናግፈው ይበልጣል አይደል? ብዙ ሰው አይሆንም አይከናወንም ብሎ በማጨናገፍ ብቻ ደስታ የሚያገኝ ሰው ይኖራል እና ከዛ ቢተርፍ ደግሞም ወጣቶች ከራሳቸው አልፎ ደግሞ የተረፈ ህይወት ቢኖራቸው መትረፍ ቢችሏል አይደል? የሀገር ቪዥን ተሸክመው ቢሄዱ እንደ ሀገር ትልቅ ህልም ቢኖር ኢትዮጵያን ይዘው መሻገር፣ ኢትዮጵያውያንን ይዘው መሻገር፣ ህዝባችንን ይዞ መሻገር። አሁን በድህነት ውስጥ ልንሆን እንችላለን፣ በችግር ውስጥ ልንሆን እንችላለን። አሁን ያለው ሁኔታ የሚያስቸግረን ነገሮች ሊኖሩ ይችላሉ። ስለዚህ እዚህ ላይ የሚያግዝ ሰው ነው የሚያስፈልገው። ስለዚህ ችግሩን የሚያባብስ ሳይሆን በችግሩ ላይ መፍትሄ የሚሰጥ ስራ ላጡ ወጣቶች ስራ የሚፈጥር ሀሳብ ይዞ የሚመጣ ያንንም በማድረግ ለ1000 2000 ወጣቶች የስራ እድል መፍጠር የሚችል እንደዛ ሲሆኑ ከራሳቸው ይተርፋሉ። አንድ ሰው ደግሞ ስኬታማ ሲሆን የሆነ የተረፈ ህይወት ሲኖረው ከራሱ ሲተርፍ እና ለሌላው ሰው ሲተርፍ የሚቆረስ ማንነት ሲኖረው ያ በቃ ስኬቱ ሙሉ ወይ ደግሞ ፊልድ የሆነ ወይም ደግሞ እንደ ሰው ተፈጥሮ እንደ ሰው የሚጨርስ አይደል? ሲጨርስም ዋው በቃ ሰውዬ ሲፈጠርም ሰው ነበር፣ ሲጨርስም ደግሞ በቃ በሰውነት በዚህ ጆርኒ በዚህ ጉዞ ውስጥ አሳክቷል ብለን የምንለው አይነት ሰው ሲሆኑ ደስ ይላል። ያንን ለማድረግ በጎ ህሊና፣ ቅንነት፣ እምነት፣ ፍቅር፣ ተስፋ እነዚህ ወሳኞች ናቸው። በሚሄዱት የህይወታቸው በሚጓዙበት ነገር ላይ ባሰቡት ህልም ላይ እንደሚያሳኩት ሙሉ እምነት ሊኖራቸው ይገባል። ያንን ደግሞ ለማድረግ ፍቅር ሊኖራቸው ይገባል። ስለዚህ ያን ደግሞ እንደሚሳካላቸው ተስፋ ሊኖራቸው ይገባል። ስለዚህ እንደ ኤስአርኢ እምነት፣ ፍቅር፣ ተስፋ የኛ ቤዚክ መሰረታዊ ነጥቦች ናቸው። ከለራችንም እንግዲህ ሶስቱን ከለሮች የመረጥ ነው እምነት፣ ፍቅር፣ ተስፋ። መጽሐፍ ቅዱስም ላይ እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ለዘላለም ጸንተው ይኖራሉ። ከሁሉ የሚበልጠው ፍቅር ነው። ያው ሰው ልጅ እነዚህ በእምነት በፍቅር በተስፋ የሚገነባ ማንነት ለዘላለም ጸንቶ ይኖራል። ከዛ ደግሞ ከሁሉም በላይ ደግሞ አብልጦ ሰው ሁላ የሚወደው የሚያየው ምንድነው? ፍቅር ነው። አሁን የመቄዶንያን ቢንያምን ብናይ በቃ ፍቅር ነው አይደል? ለሰው የሚተርፈው ማንነቱ ፍቅር ነው። የሰው ልጅ ሄዶ ነገር አንድም ሰው ደግሞ በፊልዱ በቴክኖሎጂም ቢሆን አገርን አሻግሮ አገርን ይዞ ለመውጣት እንደ ኢትዮጵያውያን ሄደን ደስ የሚል ህይወት እንዲኖረን ለማድረግ ሲያስብ ያ ፍቅር ነው መጨረሻው ማንነት እና በእነዚህ በሶስቱ ራሳችንን እንገባላለው። እንግዲህ በጣም ደስ ይላል። ዛሬ ጊዜውን ሰውተህ ከኛ ጋር ስለቀረብክ እንግዶቻችንም ጥሩ የሆነ ሀሳብ ስለሰጠን እናመሰግናለን። እንግዲህ በዚሁ አንለቅህም።
ወደፊት በተለይ ኤአይ እና ቢዝነስን ቴክኖሎጂ እና ቢዝነስን በተመለከተ ለኦዲየንሳችን አንዳንድ ትሬኒንጎችን ትሰጥልናለህ ብለን እናምናለን። ምክንያቱም በጣም ወሳኝ ነገር ነው። በቀላሉ ደግሞ የምትረዳውም አይደለም እንደምታውቀው እና ብዙ ሴሚናሮች፣ ኤግዚቢሽኖች የሚሆኑ ትሬኒንጎች ተዘጋጅተው በደንብ በሰፊው መስጠት አለበት ብለን እናምናለን። በጋራ ሆነንም እነዚህ ነገሮች አሳልጠን ለቤተሰቦቻችን ለፎሎወሮቻችን ትምህርቶችን የምናቀርብ ይሆናል ብለን እናምናለን። ምናልባት በዚህ በኩል የምትሰጠው ሀሳብ ካለኝ የመጨረሻ። ከዚህ በኋላ እንግዲህ ጨርሰናል። አይ ችግር የለም ችግር የለም። እኔም ስለጋበዛችሁ በጣም አመሰግናለሁ። እንደ ሀገር እንግዲህ በጣም ትልቅ ተስፋ ያለን ህዝቦችንን ትልቅ ቦታ መድረስ እንችላለን። ስለዚህ ንግግሮቻችንም ተስፋ ያዘሉ ቢሆኑ ወጣቶችም በሚኖረን እንግዲህ አሁን እንደ በፊታው አይደለም። የሀገር ግንባታ ላይ አንድ ከሆነ ቦታ ሆኖ ኔጌቲቭ አስተሳሰብ የሚጽፍ ሰው የሌላውን ሰው ህይወትም እንትን ይላል፣ የመረበሽ አቅም አለው። ስለዚህ ወጣቶች ፖዚቲቭ ቀና ህሊና ኖሮን የምናስበውን ነው የምንኖር ሰው። ስለዚህ በጎ ሀገር እንኖርሳለን። የምንኖር ሰው ሀገር ደግሞ ለልጆቻችን አልፎ ተርፎ ለሁሉም የሚሆን ነገር እንዲሆን የበኩላችን አስተዋጽኦ እንድናረግ አረጋለሁ። እኔም እዚህ ድረስ እንድደርስ ላገዘኝ ለፈጣሪ እግዚአብሔር አመሰግናለሁ። በህይወቴ በነበረኝ ቆይታ ላይ ላገዛችሁኝ በተለያየ አብራችሁ ለኖራችሁ ሰዎች ደግሞ ምስጋና አቀርባለሁ። እናንተም እንግዲህ በርቱ፣ ተበራቱ። በጣም ትልቅ ቪዥን ነው የያዛችሁት። እንግዲህ የእናንተንም ቻናል ሰብስክራይብ እያረጉ እንዲከታተሏችሁ በዚሁ አጋጣሚ ጋብዛለሁ። አመሰግናለሁ።